አይስ ኦን ኢሲኤኤ በአትላንታ የኢትዮጵያ ኮሚኒቲን ጠባቂ የዩቲዩብ ቻናል። አይናችንን በኮሚኒቲያችን ላይ ጣል አድርገን እንደ ማህበረሰብ ውዴታና ግዴታችንን ለመወጣት ከእናንተ ጋር ቆይታ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁ አይለየን። አይስ ኦን ኢሲኤኤ። የተከበራችሁ አዳማጮች መጀመሪያ ሰላምታችንን እናቀርባለን። ዛሬ እዚህ እንደምታዩት ሻለቃ አጥናፉ የቦርዱ ጸሐፊ እና ደግሞ ኤክስ ኦፊሰራችን አቶ ባርድ እና እኔ ደግሞ ተፈሪ ኮሚኒቲው አባል ነኝ። በኢትዮጵያ ኮሚኒቲ ላይ እና አሁን ባለበት ሁኔታ ችግሩ እንዴት እንደተጠነሰሰ እና እንዴት አድርጎ ወደ ሶሉሽን ደግሞ እንዴት መሄድ እንደምንችል አንስተን እናወራለን። በዛው ደግሞ እግረ መንገዳችንን ስለ እድሩም እንነጋገራለን። የሚመስለንና የሚታየንን ባለፈው በጉባኤው ስምምነት መሰረት ስለ እድሩም የምናቀርበው ሀሳብ አለ እና በእነዚህ ዙሪያ ነው ይህን ጊዜያችንን የምናጠፋው። እንግዲህ ለማዳመጥ በመቅረባችሁ ኦን ስላደረጋችሁን በጣም እናመሰግናለን። በመጀመሪያ እኔ የኮሚኒቲ ድርጅት ለምን ያስፈልጋል የሚለውን እንደው እንደ ቴሪ ሰፋ ባለመልክ ለማቅረብ ሳይሆን ዋና ዋና የሚመስሉኝ ነገሮች ያቀርብላችኋለሁ። አንድ ኮሚኒቲ አቅም እንዲኖረው ከፈለገ መደራጀት አለበት። በግለሰብ ማግኘት የማይችለውን ተደራጅቶ ግን መፈጸም ይችላል። በተለይ ደግሞ ኢሚግራንት የሆነ ፈልሶ የመጣ የማያውቀው ባህል ውስጥ ነው የሚገባው። ስለዚህ በተደራጀ መልክ ቢሞክረው የተሻለ ውጤት ማምጣት ይችላል እና የኮሚኒቲ አስፈላጊነት በዚያ ምክንያት ሆኖ እናየዋለን። ግብአቶች አሉት። ይህ ኮሚኒቲ በሚቋቋምበት ጊዜ ግብአቶች አሉት። እነዚህ ግብአቶች የኮሚኒቲ ፍላጎቶች ብለን የምናያቸው የተሰባሰቡበትን ለምሳሌ ብዙ የሚያስፈልጉ ነገሮች አሉ። ወጣቶችን ማስተማር ይቻላል። እርዳታ ማድረግ ይቻላል። ሰማዕታትን የሚውሉበት ቦታ እንዲያገኙ ማድረግ ይቻላል። ከዚህ ደግሞ በጣም አልፎ ከፍ ያለ በጣም የሚያስፈልግ ነጥብ ያለው አዲስ ቦታ አንድ ግለሰብ በሚመጣበት ጊዜ በጣም አዲስ ቦታ ብዙዎቻችን ልንቋቋመው እንችላለን። እድልም አጋጥሞን ያለ ችግር ልናልፈው እንችላለን። አንዳንዶች ግን አሉ ሳሳ ያለ ልብ ያላቸው። ስለዚህ ጭንቀት ውስጥ ይገባሉ እና በየቦታው አይታችሁ ከሆነ እኔ አጋጥሞኝ በየቦታው አይቻለሁ። ሳይኮሎጂካል የሆነ ችግር በጣም ያላቸው በባዶ ቤት ተዘግቶባቸው ጊዜያቸውን የሚጠብቁ መዓት ናቸው። በየፍርድ ቤቱ ሁኔታውን ባለማወቅ እየተከሰሱ እርዳታ ሲያስፈልጋቸው የሚረዳቸው ስላሌለ በየእስር ቤቱ የሚማቀቁ በየፍርድ ቤቱ የሚዞሩ አሉ። በእጽዋት፣ በአልኮሆል፣ በዚህ በመሳሰሉ ነገሮች ተወጥረው ያሉ አሉ። ከዛ ደግሞ እድል ሳያጋጥም ቀርቶ ሁኔታ ጥሏቸው በምግብም አለማግኘት ችግር ኖሮባቸው ጠለላ ሳይኖራቸው በየድልድዩ ስር በየጠለላው ተቀምጠው የምናያቸው ወንድሞች እህቶች አሉ። ይህን ሁሉ ችግር ኮሚኒቲው ተደራጅቶ ከተገኘ ይህን ሁሉ ድርጅት ችግር መወጣት ይቻላል። አቅሙ ካለ ኮሚኒቲው ራሱ ሊወጣው ይችላል። ግን ደግሞ ያለንበት ሀገር ብዙ ድርጅቶች አሉ እንዲህ አይነቶችን ነገሮች ሊረዱ የሚችሉ
አዲስ በመምጣታቸውና ባለማወቃቸው ችግር ውስጥ የወደቁትን ኮሚኒቲው ተደራጅቶ ካለ ወደ እነሱ መድረስ የሚችሉበትን መንገድ ይመራል እና በዚህ መልክ ኮሚኒቲውን ከፍ ወዳለ ደረጃ አቅም ያለው ኮሚኒቲ እንዲሆን ማድረግ ይቻላል እና ይህ ኮሚኒቲ በሌላ መልክ መተርጎም በምንም የለበትም። የንግድ ቤት አይደለም። ለሰው ደሞዝ ለመክፈል የሚዘጋጅ ድርጅት አይደለም። ቀጥረን ማሰራት እንችላለን የሚለው ቴሪ አለ። እሱን አይደለም የማወራው እና ይሄ ኮሚኒቲ ድርጅት መታየት ያለበት ለኮሚኒቲው አስፈላጊ ለሆኑ ነገሮች ጥቅም እንዲሰጥ ተደርጎ የተሰራ ነው። እዚህ ላይ ታዲያ ይህን ድርጅት የሚመሩት የኮሚኒቲ ስራ ፍላጎት ያላቸው፣ ርህራሄው ያላቸው፣ ልቦ ያላቸው፣ ለመርዳት የተደራጁ አቅም ያላቸው እነዚህ አይነት ሰዎች ያስፈልጋሉ እንጂ በኢንተረስት ለሌላ ነገር መጥተው የሚረካከቡት ከሆነ ሪሊ ጥቅም የሚሰጥ ያወጣው እና ስለ ኮሚኒቲ ይህን ያክል ካልኩ በኋላ ይሄ በአትላንታ የተደራጀ ኮሚኒቲ ከ41 ዓመት በፊት የተደራጀ ነው እና ለብዙ ዓመታት በእውነት ድኩማን በሆነ መልክ እንዲሁ ሲሰራ የቆየ ነው። ግን ላለፉት 10-15 ዓመታት ያክል ትልቅ እመርታዊ የሆነ ለውጥ አሳይቶ አሁን አለንበት ደረጃ ደርሷል። መድረሱ በጣም ያስደስታል። እጅግ ትልቅ ደረጃ ላይ የደረሰው። የሚያሳዝነው ግን እዚህ ከፍ ያለ ደረጃ ላይ በሚደርስበት ጊዜ ቀደም ሲል ለአመራርም ሆነ ለአባልነት እጅግ ከፍ ያለ ችግር ኖሮ በልመና ነበር ሰው የሚመጣው የሚገኘው ለኮሚኒቲ ስራ። አሁን ግን በተለያዩ ኢንተረስቶች ብዙ ሰዎች ወደዛ ሲረባረቡ እናያለን። መረባረባቸው ጥሩ ነበረ፣ ግን ለምን ፍላጎት? ይሄ አይነቱ ቀውስ ነው አሁን እዚህ ተሰባስበን ልንነጋገርበት የመጣ ነው። ይህን ነገር በጣም ኢምፖርታንት ስለሆነ ሰፋ ባለ መልክ እናየዋለን። እንግዲህ ወንድሞች በዚህ አካባቢ ፓርቲስፔት እንዲያደርጉ እንቀጥላለን። አሁን አቶ መርድ ኮሚኒቲያችን ቀውስ ውስጥ እንዳለ ሁላችንም እናውቃለን። ኮሚኒቲውም ያውቃል። ረዳውም በአሜሪካም ደረጃ በኢትዮጵያም ደረጃ ይሄ ነገር ተሰምቷል። እኔ አውቄ ነው እንደደረሰ እና እንዴት ይሄ ቀውስ ተጀመረ? እንዴት አደገ? አሁን አለበት ደረጃ ድረስ እስቲ። አመሰግናለሁ ተፈሪ። በእውነት ይሄ ኮሚኒቲ እዚህ ከፍተኛ ተቋም እንዴት እንደደረሰ ገልጸዋል። ለአመታት የዱላ ቅብብሎሹ ተቀይሮ ወደ ዱላ ውርወራ ተገብቷል። አሁን ያለው ዱላ መወርወር እና ለምንድን ነው ይሄ የሆነው ነው እንግዲህ ጥያቄ። እኛ ጁን 2024 ወጥተናል። አዲስ አመራር ከስራ አስፈጻሚ ቦርድ ኦዲት ኮሚቴም ተሰይሞ ነበር። ችግሩ ቀውሱ የጀመረው የዛኑ ቀን ስራ ምደባ በሚደረግበት ጊዜ የነበረ ችግር ነበር። በኢመደበኛ የተደራጁ ሰዎች የራሳቸውን ግለሰቦች የራሳቸውን አባላት ቁልፍ ቦታ ላይ ለመመደብ ሙከራ እንደተደረገ እኔ ነበርኩኝ እዛ ምርጫው ላይ እና ይህንን መመስከር ፈልጋለሁ። ትክክል እንዳልነበረም በቀኑ ተነግሯል። ነገር ግን የሚሰማ ጆሮ አልነበረም። ከዛ በኋላ የሆነው ምንድነው? እንደው አንድ መናገር የምፈልጋት ነገር አለች። እንደ ምሳሌ አንድ የቦርድ አባል ከተላከበት ድርጅት ስሙ ተጠቅሶ የኮሚኒቲ ፓስተር ተብሎ የተላከ ግለሰብ ነበር። እኔ በጊዜው ኢሜይል አድርጌ ኮፒ ለሚመለከታቸው አድርጌ ይህን ታይትልህን ሪቫይዝ አድርግ፣ ትክክል አይደለም። ኮሚኒቲ ፕሪያምብሉ ላይ በግልጽ እንደሚያሳየው
የሃይማኖት፣ የፖለቲካ፣ የዘር ኢንስቲትዩሽን አይደለም። ኮሚኒቲ ዲያቆንም የለውም፣ ኡስታዝም የለውም፣ ፓስተርም ሊኖረው አይችልም። አስተካክል ብዬ ኢሜይሉም በጊዜው ላስመራጭ ኮሚቴውን ሊቀመንበር ኮፒ ተደርጎ ደርሶታል። ዲስኳሊፋይ መሆን ሲገባው አልሆነም። ጭራሽ ስብሰባ መሪ ሆኖ በሊቀመንበርነት ከሌሎች ከቦርድ አባል ነን ከሚሉ ጋር እውነተኛ ህዝብ የመረጣቸውን የወከላቸውን ኢንስቲትዩሽኖች ልዩ ልዩ ከስራ አስፈጻሚ ከቦርድም ከኦዲት ኮሚቴም በሚደንቅ ሁኔታ አስወጥተናል የተባለበት ነው እና እኔ ለአባላት በእውነት በማስረጃ በመረጃ ይህንን ቀውስ ከተረዳችሁ በኋላ አቋማችሁን አስተካክላችሁ ከእውነተኛ አመራሩ ጋር እንድትቆሙ አደራ ማለት እፈልጋለሁ። ሌላ የምጨምረው ነገር ምንድን ነው? እኛ ምን አደረግን? እንደ ምሳሌ የርክክብ ነገር ላይ ትንሽ ጊዜ መውሰድ እፈልጋለሁ። ርክክብ ስናደርግ በጁላይ 13 2024 ነው ርክክብ ያደረግነው። ለሚመጣው አዲስ የቦርድ ሊቀመንበርና ጸሐፊ የኦዲት ኮሚቴው ሊቀመንበር ባለበት፣ ሁለት ምስክሮች ባሉበት፣ እኔ ባለሁበት በጣም ብዙ ዶኪመንት ነው ያሳለፍነው። አስፈርመን ነው የሰጠነው። እንደው ዶክመንቶቹን አጠር ባለ መንገድ ብገልጻቸው ሚኒት ለምሳሌ 52 ሚኒት በሁለት ዓመት ውስጥ፣ ሌላ የኢሲኤ ኢምፖርታንት ዶክመንቶች 11 ፔጅ፣ አንድ ፎልደር የህድ የግራንት ኢንፎርሜሽን ያለበት ሁለት ፎልደር ነው። አንደኛው ፎልደር 10 ፔጅ ያለው፣ ሁለተኛው ፎልደር 4 ፔጅ ያለው። ሌላው የኢሲኤ ኦፕን ሌተር ጽፈን ነበር ኢትዮጵያ ውስጥ በነበረው ክራይሲስ 5 ፔጅ እና ሚስሊኒየስ ዶክመንት ደግሞ ልዩ ልዩ ነገሮችን የሚያሳይ 5 ዶክመንት። ይሄ በሃርድ ኮፒም በኤሌክትሮኒክ ኮፒም ተሰጥቶታል። ሊቀመንበሩ ፈርሞ ነው የወሰደው፣ ማነው ጸሐፊውን ፈርሞ ነው የወሰደው። ይሄ የአሰራር ሂደት ሬኮግናይዝ ተደርጎ ቀጣይነት ነበረው። እስከማውቀው እስካሁኗ ደቂቃ ድረስ በፍጹም አላየሁም፣ አልሰማሁም። እና ይሄ እንግዲህ በግልጽ እንደሚያሳየው የሃይማኖት ጣልቃ ገብነት ያለ ይመስለኛል። የሃይማኖት ጣልቃ ገብነቱ ደግሞ በግልጽም በደብዳቤም ተልኳል። ደብዳቤው የሚለው ያንኑ ግለሰብ ስም ጠርቶ ግልባጭ ለገሌገሌ የኮሚኒቲ ፓስተር ይላል። በጣም በጣም የሚያሳዝንና የሚያሳፍር። ጎበዝ፣ በመረጃና በማስረጃ እንሂድ። እኔ ፕሪያምብሉ የሚለውን በእውነት እቀበላለሁ። ምንም አይነት ዘር ይኑረው፣ ምንም አይነት የሃይማኖት አፊሊዬሽን ይኑረው፣ የኮሚኒቲ አባል መሆን ይችላል። ነገር ግን የራሱን ሃይማኖትና የራሱን ዘር የራሱን ፖለቲካ ኮሚኒቲ ውስጥ ይዞ መምጣት አይችልም። ኢንፍሉወንስ ለማድረግም ሲሞክር ኖ ማለት አለበት። የሀገራችን ነጸብራቅ ይመስለኛል። ኢትዮጵያ ውስጥ ያለውን ሁኔታ ታውቃላችሁ። ዝርዝር ውስጥ መግባት አልፈልግም። እንንቃ እና ወዳጆች ይገርሙበታል። በጣም እናመሰግናለን አቶ መርድ። ይህንን የኮሚኒቲ ቀውስ አጀማመር እና እድገት በተመለከተ ከሻለቃ ጥናቱ የተሻለ የሚያውቀው ከመካከላችን አይኖርም። ምክንያቱም እዛ ውስጥ ስለነበረበት እና እንዴት ተጀመረ እና እንዴት አድርጎ አሁን ወዳለንበት ደረጃ እንድንደርስ አደረገ። ይህን በሚመለከት እስቲ ሻለቃ ብታቀርብልን።
እሺ አመሰግናለሁ ቺፍ ተፈሪ። እንግዲህ ሁላችንም እናውቀዋለን። ያው መርድም ከኛ በፊት በነበረው ኮሚቴ ውስጥ የቦርዱ ሊቀመንበር ስለነበረ ያጋጠመውን ነገር ከርክክቡ ቀን ጀምሮ በአጋጣሚ በዛ ቀን ያልነበርኩም አውት ኦፍ ስቴት የሚሄድበት ጉዳይ ስለነበረ ቀኑ እንዲቀየር ሊሞክሬ አልተሳካልኝም በአስመራጭ ኮሚቴው። ስለዚህ በዛ ምክንያት ያልነበርኩም አንፎርቹኔትሊ እና ሰምቻለሁ። ግን የሆነውን እሱ ያለው ትክክል ነው። ችግሩ የተጀመረው ገና ለመረካከብ እንኳን ሲሞክር የነበረው በጣም ሰላማዊ ያልሆነ ጥሶ ለመግባት ሙከራ ፕሮሲጀሮችን አምጣ እናስረክብ እናውጣ ስለ ችግሩ አትንገረን ብለው እስከ መናገር ድረስ በጊዜው የነበረው የቦርድ ሊቀመንበር እሱም የተናገረው መሆኑን በጊዜው የነበሩ የቦርድ አባላት ነግረውኛል። እና ምንድን ነው ይሄ ግራ ሲገባቸው ድረስ ሰዎች ምንድን ነው ይሄ ነገር እና አንዳንድ ሰዎች የኢትዮጵያ ኮሚኒቲ ችግር ሰኔ ወይም ጁን 2024 እኛ ከተመረጥን በኋላ የተጀመረ አድርገው የሚያስቡ ሰዎች አሉ። አይደለም። ልክ እሱ እንደጠቀሰው ተንከባለው መጡ ነው ወደኛ የወረደው ያ ችግር። በእነሱም ጊዜ የተፈጠረ አይደለም ችግሩ ባይዘው። አሁንም እዚህ ላይ እንዳነሳሳል ችግሩ የቆየ ነው። ነገር ግን በእነሱ ጊዜ ማኔጅ አድርገውት የቆዩበት ምክንያት በአጋጣሚ አቶ መርድ የቦርድ ሊቀመንበር፣ አቶ ንጉሱ ደግሞ ማነው ዮሐንስ ንጉስ የዳይሬክተር እና የተወሰኑትም ደግሞ ጠንካራ እና ታማኝ የነበሩ የቦርድም የስራ አስፈጻሚ ኮሚቴ የተወሰኑ ሰዎች ስለነበሩ ችግርም እያለ ችግሩን ተቋቁመው ግን ስርዓት አስጠብቀው ወደኛ ለማሳለፍ ሞክረዋል። ችግሩ እያለ የተገደራደሩ ነግረውናል። ከዚህ በፊት እናቱ ዮሐንስ ትዝ ይላችሁ እንደሆነ ስለ ግራንቱ ለምን ችግር እንደነበረ ለምን በዛ ጊዜ እንዳልተሰራ ይሄ ግራንት 4 ዓመት 5ኛ ዓመቱን ሊይዝ ነው። ከተፈቀደ በኋላ ያልሰራበትን ምክንያት በሰፊው ፕሮግራም አቅርበናል። እዛ ውስጥ አልገባም። ግን የቆየ መሆኑን ግን ማህበረሰቡ ሊያውቀው ይገባል። እየተዳፈነ ሰዎች ግማሹ እየጣለ ይሄዳል፣ ግማሹ ይታገላል። የታገሉት እነሱ ቶፕ ፖዚሽን ላይ ስለነበሩ አስቀጥለውት የተወሰኑትን ሰዎች ይዘው ወደኛ ለማረካከብ ሞከሩ። እኛ ጋር ሲመጣ ያጋጠመን ችግር ምንድን ነው? የቦርድ አመራር ሆነው የተመረጡት 3ቱም ሰዎች እና ዳይሬክተር ሆነው የተመረጠው 4ቱ በዲዛይን ያን ኃላፊነት ቁንጮውን ያዙና ችግር ሲፈጠር ችግሩን ለመፍታት አቃተን። በቃ ስብሰባ አድርገን በድምፅ ይወሰን ሲባል ሊቀመንበሩ አንወስንም ለምን አላቀርብም ያላምንበትም ካለ በቃ ያ ድርጅት ፈርሷል ማለት ነው። እኛን ያጋጠመን አይቸው ሰምቸው ማላቅ ዲክቴተርሺፕ አይቸው ሰምቸው ማላቅ ጋጠወጥነት፣ ስርዓት አልበኝነት ውስጥ የመጀመሪያው ስብሰባ ላይ ጀምረው እኔ ስመጣ የመጀመሪያው ስብሰባ ላይ ይህ ችግር የመጣው ምን ሆናችሁ ነው ወንድሞቻችን ተው እንጂ የሚል በየቦታው ተባለ። ለካ እነሱ አስተሳሰባቸው የነበረው ባህሪያችንን የሚያውቁን ሰዎች ይህን ነገር ምን ቋቋም እንደማንችል ያውቁናል። ስለሚያውቁ የተወሰነውን ሰው ታርጌት አድርገው አማረው ማስለቀቅና ሌሎችን እንይዛለን ብለው አሰቡ። ሚስካልኩሌት አደረጉ። ሚስካልኩሌሽናቸውን ለምንድን ነው የከሸፈው? በጣም በርካታ የሆኑ የቦርድ አባላትና የስራ አስፈጻሚ ኮሚቴ አባላት እንዲሁም 3ቱም የቁጥጥር ኮሚቴ አባላት ህጉን ለማስከበር በሚደረገው ጥረት ውስጥ ተባባሪ ሆነው ተገኙ። የትም ቦታ መሄድ አልቻሉም። የትም ቦታ መሄድ ሳይችሉ መጀመሪያ ምክትል ሊቀመንበሩ አዲስ ለቅቄያለሁ አልቻልኩም ማለት ወጣ። ከዛ ሊቀመንበሩ፣ ከዛ ጸሐፊው ለእናቱ አንድ ሰው ዳይሬክተር የነበረው ሰው አብረውት ከሚሰሩ ከምክትል ዳይሬክተሩም ከሂሳብ ሹሙ ከገንዘብ ቤቱም ከሁሉም ጋር ከማህበራዊ ጉዳይ ከምንም ጋር ባለመስማማት እንደገና አክሰስ በመከልከል ደግሞ ለኦዲተሮቹ ችግር ተፈጠረ።
ችግር ሲፈጠር ሁሉም ደብዳቤ ጻፈልኝ ለቦርዱ። ያን ጊዜ ቦርዱ እንደ አመራር ውስጥ ያሉት ሰዎች ገና ከመልቀቃቸው በፊት ይህን ማድረግ ስላልተቻለ እንደምታስታውሱት ድርጅቱ ሊፈርስ ሲሆን አመራር ፍጹም ተግባብተን መስራት ሲያቅተን የቁጥጥር ኮሚቴዎች ናቸው ስብሰባ መጀመሪያ የጠሩት፣ እኛም አይደለም። የቁጥጥር ኮሚቴዎች ለማስታረቅም ለማስማማትም ለማረም ጥረት ካደረጉ በኋላ እምቢ ሲሉ አመራሩ እምቢ ሲል ከዛ በኋላ አይ ይሄ ኮሚኒቲ አደጋ ላይ ነው እና እኛ እንግዲህ ስብሰባ መጥራት አለብን አሉና ተፈለጉ ጉባኤ ስብሰባ ጠሩ። ስብሰባ ሲጠሩ በዛን ጊዜ የነበሩት አመራሮች ደግሞ የራሳቸውን ስብሰባ ጠሩ። ሌላ ቀን ሲጠራ አሁን ኮሚኒቲው በቃ ለሁለት ተከፈለ ማለት አይደለም የተባለና ሽብር ሲፈጠር አንዳንድ ወንድሞቻችን ተሰባስበው ሽማግሌ ሆኑና መጥተው ባካችሁ ቢያንስ ስብሰባው በአንድ ቀን ሁለት ከሆነ ለሁለት ተከፈለ ማለት ነው ብለው ይሄ ፌብሩዋሪ 2 የተባለው ፌመሱ ስብሰባ የመጣው ያኔ ነው። ያ ስብሰባ እንግዲህ በአደራዳሪዎች በሁለቱም እንዲመራ በቦርድ ሊቀመንበሩና በስብሰባው መጀመሪያ በጠራው በቁጥጥር ኮሚቴው ሊቀመንበር እንዲመራ ተደረገ። አጀንዳውን እንድንቀርጽ ግን የተስማማ ነው ሁላችንም ነበር፣ እኛም የቦርዱነን ማለት ነው። የሆነው ነገር ግን ትንሽ ጥሩ አልነበረም። ብዙ ፋይት አድርገናል። የተጻፍንባቸው ነገሮች አሉ። እኛን ኢግኖር ተደረግንና ሌሎች የቦርድ አባሎች ሁለቱ በሚመስላቸው መንገድ አጀንዳ ቀርጸው ስብሰባ ጠሩ። እንደምታስታውሱት ስብሰባ ሲጠራ በዛ ስብሰባ ላይ ከፕሮሲጀሩ ከአጀንዳ ከአቀራረጹ ጀምሮ የፕሮሲጀር ችግር አለ ብለን እጃችንን ለማውጣት ሞከርን። ትዝ ይላችሁ እንደሆነ እናንተም ራሶች ትዝ ይለኛል። አንተም ስትጮህ ሁላችንም አመራሮች ስንጮህ ነገሩ ሌላ መልክ ያዘ። ልክ ጸረ የሆነ አስቸጋሪዎቹ እኛ ተደርገን ተስሎ ተቀስቅሶ የመጡ ሰዎች በጣም በርካቶች ነበሩ። በጣም በርካቶች ጦጣ ነው ያደረጉ ሁላችንም ማለት ነው እና ተደማጭነት። በዚህ ላይ ደግሞ ሊቀመንበሩ እንባ እያለቀሰ በሚያሳዝን መንገድ በቃ ልስራ ስላልቻልኩኝ እሰራለሁ ብዬ መጥቼ አልቻልኩም፣ ስለዚህ እዚያ እናደርጋለሁ ከዚህ ሰዓት በኋላ ብሎ ስብሰባ እንዲመራ ግን አደረግነው። ስለዚህ እዚያ ላይ ነበር እሱ ለካ ኮሚኒቲውን አመራር አልባ አድርጎ እሱ ሲወጣ አፍርሶን ነው ወጣው። እኛም አልገባንም እውነቱን ለመናገር። እኔ ራሴ ኮንግራጁሌሽን ብያለሁ። ታንኪዩ እንዲህ ነው ሶሉሽን የሆነ ነው የመሰለኝ። ግን እንትኑን እያጣመሙ ቃለ ጉባኤውን እያጣመሙ አባባሉን እያጣመሙ በፈለጋቸው መንግስት እየጻፉ አንዴ ዳይሬክተሩ ይጽፋል፣ አንዴ ቦርድ ጸሐፊ ነው የሚለው ይጽፋል፣ አንዴ ሌላ ሰው ይጽፋል። ህዝቡን ግራ አጋብተውት መጨረሻ ላይ ቦርዱ ራሱ አይሰራም ተባለ። አትሰሩም እኮ ተባለ። እናንተ ቁጭ ብሎ ነው የተባላችሁ ተባለ። ቦርድ የለም ማለት እኮ ኮሚኒቲ የለም ማለት ነው። እንዲህ ነው። ስለ ኤንጂኦ የምታውቁ ከሆነ ቦርድ የለም ማለት አልተባለምም። ከየት ነው ያመጣችሁት? ያው ብዙ ጣጣ ተፈጠረና እስከ አፕሪል 2025 ድረስ ሙግት ያለ ሊቀመንበር ያለምን ቆይተን መጨረሻ ላይ በስንት መከራ እግዚአብሔር ይስጣቸው የቁጥጥር ኮሚቴዎቹም ሰሙንና ሰብስቡን ባካችሁ እናንተ ናችሁ ስብሰባውን የመራችሁ አብራችሁ ተሰባሰብን፣ ተነጋገርን። ሁሉም ማንም የቦርድ አባል እንዳይቀር ተብሎ በማርች 29 ተጻፈላቸው። ተሰበሰብን። ዳይሬክተሩ ነበረ። ተስማማን። ምንድነው በወጡት በለቀቁት የቦርድ አመራሮች ምትክ እንዲመረጥ 3 ሰዎች ተብሎ ማለት ነው። 2 ሰዎች ያን ጊዜ ጸሐፊው አልለቀቀም ነበር። ማርች 29 ተሰብስበን እያለን ጸሐፊው መጣና ከዛሬ ጀምሮ ለቅቄያለሁ አለ ራሱ። አይ ጥሩ ግልግል ነው አልጠቀምከንም፣ እውነትም የጻፍክ አልነበረም አለና እኛም ዘማን። ከዛ በኋላ የቁጥጥር ኮሚቴዎቹ ግን እንዲቆይ ፈልገው ነበር። ምክንያቱም ቢያንስ አንድ ሰው ከዛ ከነባሮቹ መኖሩ ይጠቅማል፣ ትራንዚሽኑ እንትን ለማለት የሚነገር ለመኑት ያለ እሱ ጥሎ ሄደ። ከዛ በኋላ 3 ሰው መመረጥ ነበረበት፣ ሊቀመንበር፣ ምክትል ሊቀመንበር፣ ጸሐፊ። 3ቱም ዲዛይን ስላደረጉ ማለት ነው። ቀነ ቀጠሮ ተያዘና በአፕሪል 6 ማንም ሰው እንዳይቀር ተብሎ ተሰበሰበ። 12 የቦርድ አባላት ተሰበሰበ። 12 የቦርድ አባል ውስጥ ተሰብስበን ሊቀመንበር፣ ምክትል ሊቀመንበርና ጸሐፊ መረጥ። ምክትል ሊቀመንበሩ እንዲያውም ከነሱ ወገን ቢሆን ይችላል ብለን ሆን ብለን እንዲያው ስም ዛሬ አልጠራም፣ ብዙ ጊዜ ደጋግመን ተነግረናል እና በዛ መንገድ አድርገን ተለያየን። ከዛ በኋላ ኖርማል ስራችንን እንስራ ብለን ከዳይሬክተሩ ጋር ኖርማላይዝ አድርገን ስራችንን በቃ የትራንዚሽን እንግዲህ አሁን አስመራጭ
አስመራጭ ሳይሆን የህግ አቃቂ ኮሚቴ መርጠናል። እነሱ ሜይ ላይ ይጠሩና ሜይ ላይ ተጠርተን ወደ አዲስ ምርጫ እንገባለን። እስከዛ ትዕግስት እናደርግለን ሁላችንም። ነገር ግን ስርዓት ባለው መንገድ ስራ እየተሰራ መቆየት አለበት። በተለይ ደግሞ የግራንቱ ጉዳይ አንቀሳቅሱት ተብሎ ታስክ ፎርስ ማቋቋሙ ተብሎ ተወስኖ ነበር እና ለዛም የሚሆን ነገር ኮሚቴ ለማቋቋም ሞከርን። መጨረሻ ላይ ዳይሬክተሩም ያ አላቃችሁም ማለት እምቢ ሳይሆን አላቃችሁም፣ አልሰማችሁም። እዛም ደግሞ እነሱ ጋር የሚሰሩ ሰዎች ምክትሏም፣ ሌሎችም ገንዘብ ቤቱም ደብዳቤ በደብዳቤ ይለኛል። ብቻውን ነው የሚሰራው፣ የምናውቀው ነገር የለም። እሱ እየሰራ ያለው ውጭ ካሉ ሰዎች ጋር ነው። እኛ ህዝብ የመረጠን ሰዎች እየተሳተፍን አይደለም። ስለ ግራንቱም እንደዛው፣ ስለ የቁጥር ኮሚቴዎችም እንደዛው አክሰስ አጥተናል። አሁን ማድረግ አልቻለም። ከዛ በኋላ እንዲያውም ጭራሽ ወደ 17,000 ብር የሚሆን የዕዳ ክፍያ ነው። ያ ዕዳ ክፍያ ያለ ኦቶራይዜሽን ያለ ፕሮፐር ኦቶራይዜሽን ቦርዱ ሳይወስን ከፈለ ብሎ ገንዘብ ቤቱ ለእኛ ሪፖርት አደረገ። ገንዘብ ቤቱ ለኦዲተሮቹ ጻፍን እና ይህን ነገር አጣርታችኋል፣ የምናውቀው ነገር የለም። ስብሰባ ሁሉንም ጠራ። በጊዜ ነበረው የቦርድ ሊቀመንበር ማለት ነው ዶክተር አላሙ። ስብሰባ ተጠራ። ስብሰባ ሲጠራ እሱም ልትገኝ ተባለ። እንዴት አድርገህ ነው ይህን ገንዘብ ያለ ኦቶራይዜሽን ያወጣው? ተገኝ ተባለ። ኢግኖር አደረገው ስብሰባው። ኦዲተሮች መጡ። ሪፖርት ያደረገው ገንዘብ ያጅ መጣ። ሁሉም ሰው ተሰበሰበ። የቦርድ አባላት መጡ። እምቢ አለ። ከዛ በኋላ ደግሞ ቤት ትዝ ይላችሁ እንደሆነ ያፈሳል እየተባለ ብዙ ፕሮፓጋንዳ ይሰራ ነበር እና 80-90 ሺህ ብር ያለ ኦቶራይዜሽን ገንዘብ ለማውጣት ሲሞከር ያዳኑት ገንዘብ ያዩ እና እዛ አካባቢ የነበሩት ምክትሏና ጸሐፊዋ የስራ አስፈጻሚ ውስጥ ኮሚቴ ውስጥ የነበሩ ናቸው። ተፈቅዶልኛል ብሎ ያን ገንዘብ ሊያወጣው ነበረ ዳይሬክተሩ። ያ ሲሰማ የቁጥጥር ኮሚቴዎቹ ከዚህ በኋላ ገንዘብ እንዳታወጡ የሚል ነገር አገዱ። ቦርዱ ሳያውቅ ምንም ገንዘብ እንዳታወጡ ተብሎ የታገደው በዛ ምክንያት ነው። ስለዚህ ይሄ እንዲህ አይነት ነገሮች ስለነበሩ ይህን ሰውዬ ኦኬ አሁን አመራር መርጠናል፣ ስለዚህ ውሳኔ ለመወሰን ቦርዱ ገንዘብም ሊፈቅድልህ ዝግጁ ነው፣ የሚያፈሰውም ጣራ ይሰራል፣ ግን በፕሮፌሽናል እንትን አስጠንተህ አምጣ ብለን ቀነ ገደብ ተሰጥቶት የቦርድ ሊቀመንበር ደብዳቤ ተጻፈለት። አሁንም እምቢ አለ፣ መልስ የለም። ብዙ ነገሮች ግራንቱም በጠቅላላ ጉባኤ ውሳኔ መሰረት ከቦርድ 2 ሰዎች መረጥን፣ ከቁጥጥር ኮሚቴ 2 ሰዎች ተመረጡ፣ ከስራ አስፈጻሚ ኮሚቴ 2 ሰዎች ወክል አለው። አሁንም ይኖር አደረገ። እነዚህ ነገሮች ተጠረቃቀሙና ምን እናድርግ አሁን እንግዲህ ሲሪየስሊ ስለአንተ ጉዳይ ልንነጋገር ነውና እንድትመጣ ተብሎ ተጻፈለት ደብዳቤ። አልመጣም። ዋት ኢዝ ኦፕሽን? ቦርዱ ተነጋገረ። 12 ሰዎች ተሰበሰብን። 12 ሰዎች ከተሰበሰብን በኋላ ይሄ እዚህ የምታዩት የ12 ሰዎች የ10 ሰዎች ስም ዝርዝር አለ፣ ፊርማ ያለበት ማለት ነው። ከ12 ሰዎች ውስጥ ከ2 ሰዎች አበስቴን በስተቀር 10ሩ ይሄ ሰውዬ መታገድ አለበት፣ በቃ ምንም አልሰማ ብሏል፣ ፈቃደኛ አልሆነም፣ መታገድ አለበት የተባለው ከዳይሬክተርነቱ ይታገድና ምክትል ዳይሬክተሯ በሱ ቦታ በህዝብ የተመረጠች ናት፣ ተክታት ስራ። እሱ የስራ አስፈጻሚ ሆኖ መቀጠል ይችላል፣ ዳይሬክተር ሆኖ መቀጠል አይችልም። ምክንያቱም አልታዘዝም አለ፣ አልሰማም አለ፣ ኮሚኒቲውን አደጋ ላይ ጥሎታል። ከዚህ በላይ ኮሚኒቲው ይፈርሳል፣ ምን ማድረግ እንችላለን ብለን ሁለቱ ሰዎች ራሳቸው እዚህ ላይ ያልፈረሙበት ምክንያት ይሄ ነገር እሱ ፈቃደኛ አይሆንም፣ ስለማይሆን ከንቱ ልፋት ነው ብለው ነው እንጂ በሰውየው አደገኛነት ተቀጥቷል። ባይዘው ያ ስብሰባ የተቀዳ ነገር ስላለ ማንኛችን 12ታችንም ዳይሬክተሩ አደጋ ላይ መጣሉ አምነንበታል። ፊርማ ላይ 2ቱ አልፈረሙም፣ አብስቴን እናደርጋለን፣ መብታቸው በራሳቸው ምክንያት በዚህ መንገድ አይፈታም ብለው ስላመኑ እንጂ አዝነውለት አይደለም፣ ወይም ደግሞ ለሱ ያዘነ አንድም የቦርድ አባል የለም ማለት ነው። ይሄ እንግዲህ 12ቱ የቦርድ አባላት ከነበሩት የቦርድ አባላት ሱፐር ማጆሪቲ ነው። አሁን ብዙ ጊዜ የሚወራው በየቦታው ጥቂት ሰዎች ናቸው፣ ጥቂቶቹ ነው እንዲህ አድርገው በጥብጠው ገሌላ ገሌት ገሌ ምናምን እየተባለ ስም እየጠቀሱ የሚያወሩት ነገር በወለደ ነው፣ ውሸት ነው። ማጆሪቲ ነን እስከ መጨረሻው ድረስ ውሳኔዎች ስንሰጥ እሱን ስናገድ መጨረሻ ደግሞ እንደገና ሴፕቴምበር 7 ጠቅላላ ጉባኤው አስቀድሞ ከ3 ሳምንት በፊት ለዳይሬክተሩ አንተን ጉዳይ በሚመለከት ጠቅላላ ጉባኤ ስለተጠራ መጠ ዲፌንድ ራስን እንድታረግ ተብሎ
ደብዳቤ ተጽፎለት ሴፕቴምበር 7 ስለአንተ አጀንዳው ስለአንተ ነው እንድትመጣ እንዳትቀበለን ደብዳቤ ጽፈንለት ቦርዱ ሊቀመንበር ስብሰባ ጠራ። ጠቅላላ ጉባኤ ምልዓተ ጉባኤው ሞላ፣ ተሰበሰበ። ቁልፉ ያውም ደግሞ የተሰበሰቡበት ኮንዲሽን እንደምታስታውሱት ያው ውጭ ተቆልፎብን ፖሊስ 17 ጊዜ ፖሊስ ተጠርቶብን ሊሰብሩ መጡ እየተባለ ያ ሁሉ ህዝብ 290 ምናምን የሚሆን ህዝብ ውጭ ወንበር ተከራይተን ሽንት ቤት ተከራይተን ምን ብለን በዛች ቅጽበት ውስጥ ያ ስብሰባ ተካሄደው ዳይሬክተሩ አሁን እኛ ቦርዱ ማገድ ነበር። ያ ጠቅላላ ጉባኤ ግን እሱን ይሰራል። ከዚህ በላይ ኮሚኒቲውን እንዲጎዳ መፈቀድ የለበትም። ቶታሊ ከስራ አስፈጻሚ ኮሚቴ አባልነቱ ይሰራስ። ለሱ ተባባሪ የሆኑና ለዚህ ሁሉ ያበቁት ጥቂት 5-6 የሚሆኑ የቦርድ አባላቶች ደግሞ ነበሩ። እነሱም በስም ዝርዝር ገሌ ከዛሬ ጀምሮ ከቦርድ አባላታቸው ሊሰሩ ጠቅላላ ጉባኤ ወሰነ። ይሄ ከተወሰነ በኋላ ይሄ እንግዲህ ሴፕቴምበር 7 ይሄ ተሆኖ ሴፕቴምበር 16 ባንኩን ፔኔትሬት አድርገው ገቡና 200 ሺህ ብር ከአካውንታችን መሄዱን የገንዘብ ቤታችን አሳወቀ። ምክትል ዳይሬክተሩ አሳወቀች። ከዛ በኋላ ምን ተፈጠረ ብለን ባንክ ኦፍ አሜሪካ ስንጠይቅ ገንዘቡን በሁለት ሰዎች ስም እና አዲስ ኦልሬዲ ትሬጀረር እንትን ብለው በ24 እንግዲህ ስብሰባ ጠርተው ህገወጥ ስብሰባ ጠርተው ትራንዚሽናል ምናምን ብለው ያቋቋሙት ህገወጥ ኮሚቴ አለ። በእነሱ ስም አስገብተው ገንዘቡ ወስደው ተገኘ። ከዛ በኋላ በተፈጠረው ብዙ ነው የኢትዮጵያ ኮሚኒቲ ባንክ አካውንት የብሩ ጨምሮ አብሮ ፍሪዝ ሆነ። በዚህ ምክንያት ፍሮዝን ሆነ። እኛም አሁን ይሄን ነገር ምን እናደርግ? ባንክ ኦፍ አሜሪካ ገንዘባችንን መልሷል ናቸው። ፍርድ ቤት ትእዛዝ አምጧል። ስለዚህ ፍርድ ቤት መሄድ ነበር። ፍርድ ቤት ሄደው በዚህ ምክንያት ግን እነሱ አስቀድመው ከሰው በዓል ለማክበር እየበጠበጡን ስለሆነ አስቁሙልን ብለው ገና አስቀድመው ክስ ከሰው መጀመሪያ ክስ የመሰረቱት እነሱ ናቸው። እኛ ግን ወደ ፍርድ ቤት ሄድነው። ባንክ ኦፍ አሜሪካ ይሄንን ነገር በራሴ ማድረገው ነገር የለም እነሱ ህጋዊ ነን ብለው ነው ይሄን አድርገው ዶክመንት አቅርበው ነው የወሰዱት። እናንተ ህጋዊ ናችሁ ነበር ነው የምትሉት? አዎ ዶክመንቱ ሁሉንም እያየን ነው። ግን ይሄን ነገር አጣርተን ፍርድ መስጠት አንችልም። መስጠት የሚችለው ፍርድ ቤት ብቻ ነው። የፍርድ ቤት ትእዛዝ አምጡና ገንዘባችሁ ክሌም አድርጎ አለ። ስለዚህ ለመክሰስ ነበረብን። ክሱ ተመሰረተ ማለት ነው። እና በአጭሩ እኔ እንደው ይሄ ጉዳይ ደጋግመን በተለያየ መንገድ የገለጽነው ቢሆን ብዙ ሰው ይረሳዋል እና የተሰሩት ስራዎች ሁሉ ህጋዊ ነበሩ። በእኛ በኩል ህግን ተከትለን ዱ ፕሮሰስ፣ በሌላ በኩል ደግሞ የተሰሩ ስራዎች በሙሉ ህገወጥ ነበሩ። አሁን እስከተመረጠው ኮሚቴ ድረስ ህገወጥ ነው። ለምንድን ነው ህገወጥ ምንላቸው? እነዚህ ሰዎች ግለሰቦችን አይደለም፣ ጥሩ ሰዎች ሊሆኑ ይችላሉ፣ ፕሮፌሽናሎች ሊሆኑ ይችላሉ። የመጡበት መንገድ ግን በህገወጥነት ነው። ሲጀመር በ24 ኦገስት 24 2025 የነበረው የመፈንቅለ አመራር ስብሰባ ጠቅላላ ጉባኤ የጠራው ዳይሬክተሩ ሲጀመር እሱ መጥራት አይችልም። የቦርድ ሊቀመንበር ብቻ ነው በኢትዮጵያ ኮሚኒቲ ህግ እነሱን በሚያምኑበት የ2010 እኛም በምናምንበት ለፍርድ ቤት የሚያቀርቡት ህግ መሰረት ስብሰባ መጥራት የሚችለው የቦርድ ሊቀመንበርና ቦርድ ብቻ ነው። እሱም ደግሞ የ10 ቀን ኖቲስ ተሰጥቶ አጀንዳው ተገልጾ እነሱ ይህንንም አላደረጉም። የጠራውም ሰው ህገወጥ ነበር፣ ኖቲስም አልነበረም፣ በቂ ኖቲስ። እንደገና ደግሞ አጀንዳ የሰጡት አጀንዳ ኑና ኮሚቴያችሁን ተረከቡ የሚል ነበር። ምንድነው ተረከቡ ማለት? እኛ እኮ ልቀቅ ብለነዋል እና ህጋዊ አካሉ ይስራ ብለናል። ሌላ ነገር ያደረግነው ነገር የለም። ከሱ በስተቀር የተባረረ ሰው የለም። የኦፊስ ሰራተኛ እንኳን አልነካም ከሱ በስተቀር ማንም ሰው። እሱም እምቢ ብሎ ነው ተለምኖ፣ ኧረ እባክህን እኛ አንተን የማባረር ዓላማ የለንም፣ እባክህን ተርምን ጨርሰው አታበጣብጥ ቢያለ። ከዛ በኋላ ምርጫ አልነበረንም። ይህን ሰውዬ ከማገር ውጭ ታገደ። እነሱ ግን በህገወጥ መንገድ ያኔ ሲመጡ የ2-3 ቀን ሲቀረው ፔቲሽን ነገር የፈረሙ ሰዎች ናቸው። አሁንም ተመራጮቹ በተለይ ቶፕ ላይ ያሉ ሰዎች እኔ ያን ነገር ፕሪንት አድርጌዋለሁ፣ ለታሪክ አስቀምጨዋለሁ። በኮሚኒቲው አክቲቪቲ ውስጥ አይተናቸው ማናቅ። አሁን እዚህ በዘንድሮ አሁን ተመርጠናል ሰዎች ኮሚኒቲውንም አናቅም፣ ግን
አዲሶች ነው የሚሉ ሰዎች የመጡት በደንብ ሪክሩትድ ነው። ሪክሩትድ መሆናቸው የምታውቁት ምንድን ነው? በየትኛውም አክቲቪቲ ሳታዩዋቸው ያን ጊዜ ፔቲሽን ላይ ፈርመዋል። ዋና ዋናዎቹ ስማቸው አለ፣ ዶክመንታቸው አለ፣ ኦንላይን አሁንም አለ። በጥንቃቄ ተመልምለው የመጡ ናቸው። ተመልምለው የመጣ ደግሞ ህዝብ አገልግላችን የላከውን ነው የሚያገለግለው። የላኳቸው ደግሞ መጀመሪያውኑ ችግር የፈጠሩ ሰዎች ናቸው። ኢመደበኛ ነን ብለው ይሄ ኮሚኒቲ ከኛ ውጭ አራጊ ፈጣሪ የለውም ሊኖረውም አይችልም ብለው በአደባባይ በድፍረት ሲናገሩ የመጡ ጥቂት ሰዎች አሉ። የተደራጁ የራሱ ሚሊሻ ያለው የራሱ ጦር አለው የራሱ ምን አለው እያሉ እኮ ነግረውናል እኮ በየስብሰባው ነግረውናል እኮ። አዲስ ነገር አይደለም። ይሄ ሁሉ የተደረገ ተያይዞ የመጣ ህገወጥ ስራ ህገወጥ ብቻ ስለሆነ እስከ አሁኗ ደቂቃ ድረስ ያለው አመራር በሙሉ ህገወጥ ነው እና ይህንን ነው ማለት የምችለው። ምናልባት ብዙ ኢምፖርታንት ብዬ ያዳመጥኩ አስፈላጊ ስለሆነ ነው። ጥሩ ነው። ግን ትጨምራለህ። ግን እንደው አሁን አንተ ያልከው ሰፋ ያለ ስለሆነ ብንቋጨው፣ አሁን ለምሳሌ ሜንሽን ያደረካቸው በአመራር ደረጃ ሆነው በቡድን እየሰሩ ነው። የቡድን ስራቸው አልሰራ በሚልበት ጊዜ ነው ወደ እርምጃ የወሰዱት። ልክ ነው። እና ይህንን ሜንሽን ማድረግ ያስፈልጋል። ምክንያቱም ድርጅቱ ራሱ በደብዳቤ ስለጻፈ ተስፋ ለኢትዮጵያ የሚባለው ድርጅት አንድ የቦርድ አባል ነበረች። የቦርድ አባሏ የነሱ አባል ነበረች፣ ከነሱ የመጣች ነች። ግን ለኮሚኒቲ ስለተመረጠች ለኮሚኒቲው የቆመች እህት እነሱን ተቃውሞ በመስራቷ ምንድን ነው የተባለው? አንስተናታል ያሉበት ምክንያት ምንድን ነው? ተክሌ ወይም በጊዜ የነበረው ዳይሬክተር ሲታገድ ከተስፋ ድርጅት ተወክላ የመጣችው እህታችን ልክ እንደ ሌሎቹ የቦርድ አባሎች ፈርማለች፣ ደግፋለች የእሱን መነሳት። ምክንያቱም ምርጫ ስላልነበረ የምትወክለው ድርጅት ነው፣ በጣም የምትወደው እና ብዙ ዓመት 20 ዓመት በላይ እንደነገረች የሰራችበት ድርጅት ነው። እስከ አሁንም ድረስ የምትወደው ድርጅት ነው ያ ድርጅት በራሷ እና ግን ያለው ሁኔታ ደግሞ ከኮሚኒቲው አልበልጥብኝም ብላ ግን ደብዳቤ የጻፉት ተነስታለች ብለው ጻፉ። እኛ ደግሞ የመለስላቸው ነገር ተነስታለች ያሉበት እኮ ምክንያት አለ። ተነስታለች እኛ ሳታስፈቅጂ ሰጠሽ። እሱ እኮ ነው ሲግኒፊካንቱ። እሱን አድርገዋል። ግን እኛም ደግሞ ምንድን የመለስላቸው መልስ አንድ ድርጅት ወክሎ የላከውን ሲልከው እናንተን እያማከረ አይደለም ምርጫ የሚሰጠው። ይሄ ከሆነ እስካሁንም የሰራችሁት ትክክል አለበት። አሁንም እንደዚህ የምትሰሩ ከሆነ እናንተ በኮንፍሊክት ኦፍ ኢንተረስት ከድርጅቱ ትባረራላችሁ። ኤግዛክትሊ። ዋናው እኮ መንፈሳቸውን ነው ያ ደብዳቤ የሚያሳየው። የእኛን ኢንተረስት ሳትጠብቅ ስለቀረች የኮሚኒቲውን ስለጠበቀች አባረናታል እና ይሄ የድርጅት ኢንተርፈረንስ በግሩፕ ሆነው ድርጅቱን አሬስት ያደርጉት እነሱ ናቸው። እና ይሄ ኢምፖርታንት ነገር ነው። አይደሉም። ይቀጥላል እኮ ገና ሌሎች ኢንተረስቶች አሉ። ቀጥል። አጭር ነገር ነው እንደው ያነሳችሁትን ጉዳይ በተመለከተ በእውነት ለህሊናዋ የቆመች እህታችን ነበር። እውነቱን የተናገረችው ስብሰባም ላይ የመጀመሪያው ሲደላደሉ በግልጽ ነው የተናገረችው። እኔ በጣም ነው አፕሪሼት ማድረግ በግልጽ ለሴም ድርጅት እኮ ነው የመጣኸው፣ እንዴት ትቀበላለህ? እኔ ፕራይቬት ላይ አግኝቼ ነግሬዋለሁ ለሊቀመንበሩ፣ ሪኪውዝ ማድረግ አለብህ ራስህን እና ባለፈው አልቅሶ ሲሄድ ልክ እንዳልከው ከኔ ጋርም ተጨዋብጠን ነው የመሰለኝ። እኔ እንዳውም በቃ ወደ ቀልባችን መጡ አይነት ነው። ሌላ መጨመር የምፈልገው ግን የኦገስት 24 2025 ላይ አንድ ቁልፍ ጉዳይ የተነሳ ምንድን ነው የሚያስቅም ነው በእውነት ፈገግ የሚያሰኝ ነው። ሁሉንም አባረናል ካሉ በኋላ ለኦዲት ሲባል አንድ ሰው ይቆይ የገንዘብ ያዡ እያለ ማቆየት የፈለጉት
ስለ ፋይናንስ እና ስለ ንብረት የማይመለከተውን ሰው እርግጥ ሊመለከተው ይችላል። ይሄ በጣም ቪቪድ የሆነ እንትን የህግ ጥሰት እንደሆነ ማሳያ ነው እና ለነገሩ ስብሰባው ሊጋር ስለሆነ ብዙ አንድ ዋናው የመጨረሻ ምንድን ነው ከኛ ጊዜ ጀምሮ የነበረ የዚህ ሁሉ ቀውስ መሰረት ግን እኔ ለህዝብ መናገር የምፈልገው አማካሪና መካሪ ተብለው የመጡ ግለሰቦች አሉ። አሁንም አማካሪና መካሪ ተብለው የመጡ በእኛ ጊዜ ጨርቃቸው ጥለው ነው የሄዱት። መስራት አንፈልግም፣ እንዴት ከተመረጠ አካል ጋር መስራት አንፈልግም ብሎ አንድ የፈለገ ይሁን የኮሚኒቲ ስራ የመጀመሪያው ሪኳርመንት ቅልቦና ነው። ቅልቦና ከሌለው ለምን ይመጣል? እነዚህ ሰዎች አሁንም አማካሪና መካሪ ቅድም ሻለቃ እንዳልከው እኔ አንደኛውን በተለይ አይቼው አላቅም። ቮለንቲር አድርጎ ኮሚኒቲ ሲያገለግል አይቼው አላቅም። አንደኛው የፋይናንሱን ኢንሹራንስ ሆልድ የሚያደርግ ነው። እሱንም ሪቪው አድርጉ ብለን ሰጀስት አድርገንላቸዋል። እዚህ ላይ አለ አንድ 5-6 ነጥቦች ስትገቡ ስራ ስትጀምሩ እነዚህ ነገሮች ፎሎ አፕ አድርጉ ብለን። ሌላኛው ያው እሱ ከመጣ ጀምሮ ችግሩ እንደውም መንስኤው የነዚህ አማካሪና መካሪ የሚባሉ ናቸው። ግን የወጡበት መንገድ አለ። እንግዲህ በጣም በዲቴል ተነጋግረናል። ይህን ጉዳይ ድርጅቱ ቀውስ ውስጥ እንዴት እንደገባና ያ ቀውስ አድጎ ይህን አሁን ያለበት ደረጃ እንዴት እንዳደረሰን በደንብ ሄደንበታል። ብዙ ነገር ማለት ይቻል ነበር፣ ግን አይ ቲንክ በቂ የገለጽ ነው መሰለኝ። አሁን ወደሚቀጥለው ርዕሳችን እንሄዳለን። እድር ከኮሚኒቲ የተለየ ነው እና እድሩን በሚመለከት ብዙ የምናውቃቸው ነገሮች አሉ፣ መደረግ ያለባቸው ነገሮች አሉ እና የእድሩ አባላት በተለይ ማወቅ ያለባቸው ነገሮች አሉ እና አሁን በኢሊጋል በሆነ መልክ ተመርጠው ኃላፊነን ብለው እድሩ ለብቻው መሆን አይችልም ብለው ዘራፍ የሚሉ አሉ። እነሱ ምን ያህል ስህተት እንደሆኑ በግልጽ ማሳየት ስለሚያስፈልግ አሁንም እንደገና ወደ ሻለቃ አጥናፉ እመጣለሁ። እስቲ እድሩን በሚመለከት እሺ፣ ታንኪዩ ተፈሪ። እድሩ እንግዲህ እድሩ እዚህ ለአትላንታ ኮሚኒቲ የሰጠው አገልግሎት የሚታወቅ ነገር ነው። በጣም ከፍተኛ አገልግሎት ሰጥቷል። ከዚህ በፊት አንድ አደጋ በተፈጠረ ቁጥር ካርቶን ተይዞ ልመና ይገኝ የነበረውን በአብዛኛው ቀንሶታል። በእርግጥ እድሮች በትናንሽ ኮሚኒቲዎችም በጓደኛሞች፣ በሴቶች ማህበር በመሳሰሉት በአካባቢ ልጅነት ብዙ የተመሰረቱ እድሮች አሉ እና የእድር ጠቀሜታ የኛ ማህበረሰብ በደንብ የተጠቀመበት ያለ ነገር ነው እና በኢትዮጵያ ኮሚኒቲ ስር ሲደራጅ ምናልባትም በከተማችን ውስጥ ካሉት እድሮች ትልቁ የኢትዮጵያ ኮሚኒቲ እድር ይመስለኛል። ያ የሆነበት ምክንያት ደግሞ ምንድነው? በኮሚኒቲው ጥላ ስር ተቋቋመ ሲባል የኮሚኒቲው እንደ ማህበር በዛን ጊዜ በነበረው 2009 እንደገና ተደራጅቶ በቸርች እና በእምነት ተቋማት በሲቪክ ማህበራት ተወካዮች ተልከው ቦርዱ ብሪጅ ሆኖ ከኮሚኒቲው ጋር አገናኝ ሆኖ የሚሰራው ስራ ትራንስፓረንት እየሆነ መምጣቱን ያየ ኮሚኒቲ ይሄ ኮሚኒቲ መኖሩ እድሩ ችግር ውስጥ እንዳይወድቅ ይጠቅማል ብሎ ህዝቡ በማሰቡ በዛን ጊዜ በነበረው መተማመን የተፈጠረ ነገር ነው። ትክክል ነበሩ ያኔ፣ ምክንያቱም እንደዛ ነበረ። ለተወሰነ ጊዜም በዛ መልክ ለመሄድ ቀጥሏል። ችግር እየሆነ የሚመጣው ግን እና እየመጣ ያለው አሁን የምናየው አንደኛ ነገር 501c3 ነው። ቻሪቲ ነው የተቋቋመው ኮሚኒቲው በ501c3 ኮድ ሲቋቋም አንዱ
የ501c3 መገለጫ ለአባላት የሚከፈል ክፍያ የለም። ለአባላት አባል ነኝ ለሚል ሰው የሚከፈል ክፍያ የለም። ፓብሊክ ነው ዶሜኑ። ለአባላት የሚከፈል ክፍያና ጥቅማ ጥቅም ካለ የተለያዩ የ501c3 ሳይሆን የተለያዩ ሌሎች ኮዶች አሉ። ላይክ ለምሳሌ አሁን አጥንተው ያቀረቡት የህግ አርቃቂዎች 501c ኤይትንና 12ን አወዳድረው ሌሎች ከተሞች ጋርም ያለው ሁኔታ አገናዝበው የተሻለ አፕሮፕሪየት የሚሆነው C12 ነው የሚል ነው። ይሄ እንግዲህ ምን ማለት ነው? ህጋዊ ለመሆን ከኮሚኒቲው ጋር ኮላይድ ላለማድረግ የተጋጨ ስራ ላለመስራት እንዲረዳ የነበረበት አደረጃጀት አጠያቂ ነው። በአይአርኤስ እውነቱን ለመናገር አጠያቂ ነው። ምክንያቱም ሪፖርት ሲደረግ የኢትዮጵያ ኮሚኒቲ ገቢ እንደሆነ ተደርጎ ነው የሚደረገው። ታክስ ሲሰራ የኢትዮጵያ ኮሚኒቲ ገቢ ሆኖ ነው የሚታየው። ቤት ሲገዛ የእድሩ ገንዘብ ታይቶ ነው ቤት የተገዛው። እንደዚህ አይነት ነገሮች ዞሮ ዞሮ የህግ ጥያቄ ሊያስከትሉ እንደሚችሉ የተለያዩ ጥናቶች ያሳያሉ። በዚህ ምክንያት ይሄ ኮድ መስተካከል ነበረበት፣ ችግር እንኳን ባይፈጠር። ነገር ግን አሁን ደግሞ የበለጠ ይህን ነገር አስቸኳይ ያደረገው እና አንገብጋቢ ያደረገው ኮሚኒቲው ራሱ በኮሚኒቲው ቅድም በተፈጠሩት ባላቸው ምክንያቶች ኮሚኒቲው ራሱ እንኳንና እድሩ እንዲታደግ ራሱን እንኳን ኮሚኒቲውን ለመምራት የማያስችል አመራር ተፈጠረ፣ ሁኔታ ተፈጠረ፣ ችግር ተፈጠረ፣ አለመተማመን ተፈጠረ። ስለዚህ ኮሚኒቲው በገባበት ችግር ምክንያት አብሮ እድሩንም ይዞት ሊወድቅ ሆነ። ኤግዛክትሊ የእድሩ አመራሮች የተገነዘቡት ይሄን ነው። በፊት የቀድሞ አመራሮች ወይም አሁንም ያሉት አመራሮች በእኛ ህጋዊ ናቸው የምንላቸው ህዝብ የመረጣቸውን አመራሮች ነው እና አቶ ዘውዴን ማለት ነው። እነዚህ ሰዎች አጥንተው አስጠንተው ሴፕቴምበር 28 2025 የእድሩን ጠቅላላ ጉባኤ ጠሩ። የጠቅላላ ጉባኤውን ጠሩና እየመጣ ያለውን ችግር ኮሚኒቲ ውስጥ ያለውን ችግር አይተውታል፣ ታይቷቸዋል። ስለታያቸው ምን አሉ? ይሄ ነገር ኮሚኒቲ ውስጥ ያለው የእርስ በርስ ሽኩቻ እና አካሄድ አልጣመንም፣ እኛንም ይዞን እንዳይጠፋ። ምክንያቱም በአንድ ኤአይ ናምበር ነው ያለው። ኮሚኒቲው ሲነካ አብሮ እድሩም ይነካል። ኮሚኒቲው ህገወጥ ከተባለ እድሩም አብሮ ህገወጥ ይባላል። 1.7 ሚሊዮን አካባቢ ገንዘብ ያለው ካፒታል ያለው እድርና ከ2000 በላይ አባል ያለው እድር በዚህ መንገድ አደጋ ላይ እንዳይወድቅ እርምጃ መወሰድ ነበረበት። እኛም እንደ አመራር ይህን እንመክር ነበር። ይሄ ነገር አደጋ ነው እየመጣ ያለው አደጋ። በተለይም ደግሞ ይሄ አካውንቶችን ገብቶ መበርበር፣ ኦዲት አለመደረግ፣ አልታዘዝም ብሎ አመራሩን እንዳይሰራ ዲስፋንክሽናል ማድረግ፣ አመራሩን ገልብጦ ተጠራርቶ ጊዜያዊ ሹም ያለው ማለት ይሄ ነገር ሲመጣ በቃ የኮሚኒቲው አደጋ ላይ እንደሚወድቅ የታወቀ ነው በህግ ምንም በማያጠራጥር ሁኔታ ማለት ነው። ያ ሲመጣ ኮሚኒቲው መዳን የሚችለው በራሱ ሲቆም ነው። በራሱ ኤንቲቲ ሆኖ ሲቆም የራሱን ባንክ አካውንት ራሱ ገቨርን ሲያደርገው ነው በሚል ጥናት ተደረገና ተደርጓል ተብሎ ቀረበ። በጉባኤው ላይ ተወያየንበት። ኦልሞስት ዩናኒመስሊ ከ4-5 ሰዎች አብስቴን ከማድረግ ውጭ የእድሩ ጠቅላላ ጉባኤ በ501c3-12 እንዲደራጅ እና ራሱን እንዲችል ፈንድም ጭምር እንዲያውም ፈቀደላቸው። ለእድሩ ኮሚቴዎች ብር አልተባለም። ለህግ የሚያስፈልጋችሁ 3,000 ተሰጥቷል። ቀጥል 3,000 የሚሰጥ 10,000 20,000 የሚሰጥ የተሰጣቸው የተባሉት ምንድን ነው? ጀስት ከበጀት ተጠቀሙ ተብሏል። እኔ ማስታወሰው እሱ 3,000-4,000 የተባለ አልሰማሁም። እና እንደዛ ለወይራ አማክራችሁ ይሄን ነገር አድርጎ ተባሉ። በዛ መሰረት አንፎርቹኔትሊ እነሱ በ28 አድርገው በ29 የኛ ክስ ገብቶ ስለነበረ በዚህ ክስ ምክንያት የኢትዮጵያ ኮሚኒቲ አይደለም በ29 ነው የገባው በማግስቱ የኛ እና በዛ በእኛ ክስ በመግባቱ ብቻ ሳይሆን ባንክ ኦፍ አሜሪካ ይህንን ነገር
ይሄን ገንዘብ ወይ ልሰጣቸው ነው ላሉ ወይ ደግሞ ከእናንተ ጋር ቢዝነስ መስራት አልፈልግም አለ። እንደዛም አትችልም፣ ይሄን ሁሉ ገንዘብ የህዝብ ገንዘብ ለማን ነው የምትሰጠው ምናምን ተባለ። ከዛ በኋላ ፍሪዝ አደረጉት ገንዘቡን ማለት ነው። አንፎርቹኔትሊ የእድሩን ገንዘብ የኢትዮጵያ ኮሚኒቲን ገንዘብ አብሮ ፍሮዝን ሆነ። ከዛ በኋላ እነሱ በዛ ምክንያት ገንዘብን ሲያጡ ሲፈላልጉ ጊዜ ወሰዱና መጨረሻ ላይ ግን ፌብሩዋሪ 13 2026 አሁን ባለፈው የካቲት ላይ ህጋዊ ሰውነት አግኝቶ እድሩ የራሱ የአይኤን እና የራሱ ሬጅስትሬሽን በሴክሬታሪ ኦፊስ ተመዘገበ ማለት ነው። ይሄ ከተመዘገበ ማለት ምን ማለት ነው? እድሩ የራሱ የአይኤን ናምበር አለው፣ በራሱ ነው ታክስ የሚሆነው። ከኮሚኒቲው ጋር ያለው ግንኙነት ግን እንዳይፈርስ አድርገው ነው ህጉን የጻፉት። እነሱ ደግሞ የኢትዮጵያ ኮሚኒቲ አባል መሆን አለበት የእድር አባል ብለው ባይሮ ሲጽፉ ህጋዊ ነው ህጋዊ አይደለም ሌላ ጉዳይ ነው። እንደኔ የኢትዮጵያ ኮሚኒቲ እና እድሩ በፈቃደኝነት አንድ ላይ ቢሆኑ ይመረጣል። በፈቃደኝነት ነው። በህግ አስገዳጅነት ግን ሁለት እኩል የሆኑ አካሎችን በዚህ ስር ሁን በዚህ ስራ ትሁን ብለው ማስገደድ ይቻላል አይቻልም? እሱ ለሌሎችን ተወውና ብቻ በእድሩ አመራሮች ፍላጎት ህገ ደንቡን የጻፉት የእድሩን አዲሱን ህገ ደንብ የጻፉት ከኮሚኒቲው ጋር እንዳይለያይ አድርገው። ያም ሆኖ ይሄ ማለት ምን ማለት ነው? አሁን እድሩ የራሱ የቦርድ ይኖረዋል፣ ራሱ የቦርድ የተቋጣሪ ይኖረዋል፣ የቁጥጥር ኮሚቴ፣ የራሱ ስራ አስፈጻሚ ኮሚቴ ይኖረዋል፣ የራሱ ባይሎው ይኖረዋል። ድሮም አላቸው። ያ ግን የስራ መመሪያ እንጂ ባይሎው አልነበረም። ምክንያቱም ሌጋል ኤንቲቲ አልነበሩ፣ በኢትዮጵያ ኮሚኒቲ ስለነበሩ ሌጋል ኤንቲቲ አልነበሩ። የኢትዮጵያ ኮሚኒቲ ህግ 2010 የምንጠቀምበት ህግ ስለ እድሩ የሚያወራው ነገር የለም። ይህን ማወቅ አለበት ማህበረሰቡ። ምክንያቱም ያን ጊዜ እድሩም አልተቋቋመም። ህግ የሚባለው በድሩምበና የኢትዮጵያን ኮሚኒቲ ግንኙነት በሚመለከት ራሱ የእድር አባላት መተዳደሪያችን ነው ብሎ የጻፈው ነው። ይህን ማወቅ አለባቸው። በህግ ፊት ምን ይሆናል እሱን እንተወውና በዛ መልክ እያለ ይህን ማድረግ እንቅስቃሴ ላይ ያሉ ፌብሩዋሪ 22 አዲስ ምርጫ ብለው ኮሚኒቲው አዲስ ምርጫ ተመረጠ። እንግዲህ ኢሊጋል የሆነው ኮሚኒቲ ማለት ኢሊጋል የሆነው ኮሚኒቲ ምርጫ ብለው ሲያስመርጡ እኛ እንደ ቦርድ ለአመራር አስቀድመን እንጽፋለን። በዚህ ምርጫ ላይ አንደኛ ምርጫው ህገወጥ ነው በኮሚኒቲውም ቢሆን፣ ሁለተኛ በተለይም ደግሞ እድሩ በዚህ አይነት ምርጫ እንዳይሳተፍ ደብዳቤ ጽፈናል። እኔ በቦርድ ጸሐፊነቴ ከአመራሩ ጋር ተመካክረን ከስራ አስፈጻሚ ኮሚቴው ጋር ተመካክረን ደብዳቤ ጽፈንላቸዋል። እንዳትሳተፉ አደጋ ያመጣል፣ እድሩን ችግር ውስጥ እንዳትከቱት ብለን ማለት ነው። ከዛ በኋላ እነሱ በድሮ ህግም የለም በምንም ህግ በሌለ ህግ ተመርጧል ተብሎ እድሩ ራሱን ከቻለ በኋላ በ13 እድሩ ራሱን ችሎ በ22 ከ9 ቀን በኋላ ምርጫ ተደረገ የተባለው ህገወጥ ምርጫ ላይ የእድሩንም አመራር መርጠና ብለው ቁጭ አሉ። በጣም የሚገርመው ደግሞ እድሩ ውስጥ አመጣው ያስቀምጧቸው አመራር ውስጥ ላይ ያስቀምጧቸው ሰዎች ከዚህ በፊት ገንዘብ 200 ሺህ ብር አውጥተው በህገወጥ መንገድ ያዘዋወሩ ሰዎች ናቸው። ዘረፋ ነው። አሁንም የሆነ ዘረፋ ነው። ተዘርፏል ኮሚኒቲ ያኔ ይሄን ያደረጉ ሰዎች ናቸው። ኢቨን በራሳቸው ህግ እንኳን መሰረት ቢሆን ላለፉት 2 ዓመታት በአመራር ላይ የነበረ ሰው እነሱ እኛ ህገወጥ ነው የምንለው ህጉ አልጸደቀም ባዮች ነን። አልጸደቀም። እሱ እንግዲህ ፍርድ ቤት እንገናኛለን። ግን ያ እኛ አልጸደቀም የምንለው ህግ እነሱ ጸድቋል የሚሉት ኦክቶበር 5 ህግ እንኳን እዚህ በምርጫ ላይ መወዳደር የነበረባቸው ሰዎች ባለፉት 2 ምርጫ ላይ ያልተሳተፉ መሆን አለባቸው ይላል። እነዚህ ሰዎች ግን የተሳተፉትን ሰዎች በህገወጥነት የተሳተፉትን ሰዎች ጭምር አምጥተው ተመርጠዋል ብለው ቁጭ አሉ። እነዚያ ሰዎች ከተመረጡ በኋላ አሁንም ልክ ኮሚኒቲውን እንዳደረጉት ምንድን ነው ያደረጉት? ነባሩን የእድር አመራሮች እነሱ ሳያውቁት ባንክ ውስጥ አስወጥተው ገንዘቡን በራሳቸው እንግዲህ ለዚህ ነው እንግዲህ እኛ ብዙ ጊዜ አንድ አካል አንድ ስብስብ ህግን መጣስ ከጀመረ ማቆሚያ የለውም። ወይ ህዝቡ እረፍ ማለት አለበትና ንብረቱንና ገንዘቡን መቆጣጠር አለበት፣ ወይ በህግ ማስቆም አለበት ስንል የነበረው ስንለፈልፍ የነበረው ለዚህ ነው።
እና ያ ነገር ተፈጸመና መጨረሻ ላይ እነሱ መጥተው ደግሞ ዋሉ። አሁን ያለው የእድሩ ሁኔታ ችግሩ በዚህ ላይ ነው። በሁለት ምክንያት ግን እድሩ ራሱን መቻሉ አስፈላጊ ነው። አሁንም መቀጠል ካለበት ይሄ ገንዘብ እንደተያዘ ነው። 1.5 ሚሊዮኑ እስካሁንም ድረስ ፍሮዝን እንደሆነ ነው። ይሄን አትዘጉ፣ ይረሱታል። እነሱ ረስተውታል መሰለኝ፣ እኛ አንረሳውም። ምክንያቱም የኃላፊነት አንዳንድ ጊዜ መያዙ ጥሩ ነው እያለ ነው አሁን። ምክንያቱም ፍሮዝን ባይሆን ኖሮ አሁን ከጃንዋሪ ይሄ ዓመት ከገባ ከጃንዋሪ ጀምሮ እነ አቶ ዘውዴ የሰበሰቡት 218 ሺህ ብር ቀምተዋቸዋል፣ ወስደውታል እነሱ። የድሮው ኮሚቴ አይደለም እያዘዘበት ያለው፣ አዲስ ኮሚቴ ሳለው የለም፣ የተሟሉም አይደሉም። ራሷ ሰብሳቢዋ ሪዛይን አድርጋለች፣ ጸሐፊዋ ሪዛይን አድርጋለች። የድሮዋ ነበረች ወይዘሮ ሙሉጎጃ። የገቡትም ኢሊጋል ነው፣ የቀሟቸውም በኢሊጋል ነው። ይሄ ሁሉ በሆነበት ሁኔታ ይሄ 1.57 ሚሊዮን ገንዘብ ቢኖር ኖሮ የበለጠ አደጋ ውስጥ እንገባ ነበር። ኢን ጉድ ሃንድስ ባይ ዘ ዌይ። አሁን ባለው ፍሮዝን መሆኑ አንዳንድ ጊዜ ለመልካም ለበጎ ነው የሚባል ነገር አለ ማለት ነው። እና እዚህ ላይ ነው ያለ ነው። አሁን እንግዲህ ወደ መፍትሄው ስንሄድ ምንድን ነው የሚሆነው የሚለው ላይ እንነጋገራለን። አመሰግናለሁ። ሻለቃ በጣም እናመሰግናለን። ስለ ድሩ አይ ቲንክ በቂ ሰጥተናል እና አሁን ወደ መርድ የቀሩ ነገሮች አሉ የምትላቸውን ጨምርልን። እሺ፣ እኔ እንደው መጨመር የምፈልገው የዚህ የኮሚኒቲ መሰረት የኮሚኒቲው እዚህ ደረጃ እንዲደርስ ትልቁን የአንበሳውን ድርሻ የወሰደችው ኢንስቲትዩሽን ቤተ እምነት ናት፣ ቤተክርስቲያን ናት። ሁል ጊዜ ሀገረ መንግስት እንደመሰረተች እዚህ የዛ ሪፍሌክሽን ነው። ውክልናን ለማስቀረት የተሄደበት ርቀት አግባብ እንዳልሆነ ደጋግሜ ተናግሬያለሁ። እንዲያውም ህጉንም በተመለከተ አላለፈም፣ ግን 2/3 ድምፅ እንደሚያስፈልግ ነበር ለመቀየር የ2010 መተዳደሪያ ደንብ አንቀጽ 32 እና የ2024 አንቀጽ 37 በግልጽ ይናገራል። ያንን ዲፋይ አድርገው ነው ባይደወይ ሴክሬታሪ ኦፍ ስቴትም ነባር ህግን ለመቀየር 2/3 ይላል። 2/3 የግድ ድምፅ ያስፈልጋል ይላል። አሁን የገረመኝ የደነቀኝ አሁን ያለው በህገወጥ የተደራጀ ስብስብ ፈንድሬዝ እናካሄዳለን ብለው ደግሞ ብቅ ነው። እንደው ጉድ እኮ ነው ያልኩት። ኦዲት ያልተደረገ ርክክብ ማድረጉን ያልተናገረ፣ ቦርዱ ሪፖርት ያላረገበት፣ የስራ አስፈጻሚው ሪፖርት ያላረገበት፣ ኦዲት ኮሚቴው ኦዲት አድርጎ ለህዝብ ይሄውና ብሎ ፍንትው አድርጎ ባላሳየበት ሌላ ፈንድሬዚንግ። በእውነት የቤተ እምነቶች ይህን ነገር ኃላፊነት ወስዳችሁ የምታደርጉ ከሆነ ከፍተኛ ስህተት እንደሆነ እንድታቁት እንዲታረም እንፈልጋለን። የተደረገ ካለ ልክ አይደለም ብዬ አምናለሁኝ። በዚሁ ጨርሳለሁ። እውነት አይ ቲንክ በቂ ተነጋግረን መሰለኝ በዚህ በእድሩ ላይ። ሻለቃ መጨመር የቀረ ያለ ይመስላል። አይ ምናልባት የዚህ በኮሚኒቲው መሰረት ቤተ እምነት ቤተክርስቲያን የሚለው ሌላ ኮኖቴሽን እንዳይሰጠው ሁሉም አደረጃጀቶች መሆናቸውን መሰመር አለበት። ቤተ እምነት ስንል ክርስትና ብቻ ማለታችን አይደለም። የእስልምና ሃይማኖትም 2009 ሲቋቋም ትልቅ ሮል ተጫውተዋል። ከዛም በኋላ በጣም ሀጂ ሳፊም ሌሎች ልከዋል። ፕሮቴስታንትም ከአሁኑ በተሻለ መንገድ 3 የፕሮቴስታንት ቤተክርስቲያኖች ተሳታፊዎች ነበሩ። እኛ ምንቃወመው አንድ ቤተ እምነት ማንም ይሁን ማን ራሴ ጠቀልላለሁ ብሎ ከመጣ ልክ አይደለም ነው። አሁን ያጋጠመን እሱ የምንቃወመው ያንን ነው እንጂ ዲኖሚኔሽኑን አለመሆኑን ለማስመር ነው። በተረፈ የፈንድሬዚንግ ጉዳይ የህግም ጉዳይ ጥያቄ የሚያመጣ ነው። የአካውንቱን ህገወጥ አካውንት እየተጠቀሙ የኮሚኒቲው አካውንት በህግ ፍሮዝን በሆነበት ሁኔታ ሌሎችንም አካውንቶች በፈለጋቸው መንገድ
ሰዎችን እያስወጡ ህገወጥ በሆነ መንገድ እድሩን ጨምሮ በዛ አካውንት ደግሞ እንደገና ይህንን ማኔጅ የሚያደርጉ ሰዎች ፈንድሬዝ እናደርጋለን ብለው ሲያስቡ የሚያስቅ ነው። በህግ ተጠያቂነት የሚያደርግ ነገር ነው። የአካውንታቢሊቲ ጉዳይ ስለሆነ ማለት ነው። ይሄንን ማህበረሰቡ ህገወጥነትን ኢንከረጅ ባለማድረግ ባለመኮትኮት መተባበር አለበት። ይህም ማለት ማለት ነው ኮሚኒቲው መጀመሪያ ወደ ህጋዊ መስመሩ መግባት አለበት። ስለ ፈንድሬዚንግ ያስፈልገዋል። ፈንድሬዚንግ የስ ሞርጌጅ አለብን፣ የኤስቢኤ ሎን አለብን፣ ሌሎች ዩቲሊቲዎች ዕዳ አለበት። ኮሚኒቲው ፋንክሽን ማድረግ ካለበት ህንፃ ወጪ ብዙ ወጪ ያለው ህንፃ አለ። ስለዚህ ገንዘብ ያስፈልጋል። እስካሁን ድረስ እንዳንሰራ ተብትቦ የያዘን ኃይል አልተወገደም፣ አሁንም አለ። ያ ባለበት ሁኔታ ግን ይህን ኮሚኒቲ በህገወጥ ሰዎች ገንዘብ አውጥቶ በመስጠት አይደለም መፍትሄ የምናበጀው። መፍትሄ የምናበጀው መጀመሪያ ኮሚኒቲውን ወደ ህጋዊ መስመር መመለስ ነው። ወደ ህጋዊ መስመር መልሰን ግን እስካሁንም ድረስ ያጣቸውን ማግኘት የሚገባቸውን ገቢዎች ሁሉ ማህበረሰቡ ተባብሮ ፈንድሬዝ አድርጎ ይሄን ኮሚኒቲ እንደገና መገንባት አለብን። ይሄ ሁላችንም ድርሻ ነው። ኮሚኒቲ መቀጠል ያለበት ከሆነ መቀጠል የሚችለው ህጋዊ ሆኖ ብቻ ነው። ወደ ህጋዊ ከመለስ ነው ብቻ። ወደ ህጋዊ ካልመለስ ነው ግን ራሱ ህልውናው አደጋ ላይ መሆኑን አይደለም የኮሚኒቲው የእድሩ ራሱ ህልውናው አደጋ ላይ መሆኑን ማህበረሰቡ ሊገነዘበው ይገባል ለማለት ነው። አመሰግናለሁ። ኦኬ፣ በጣም እናመሰግናለን። እድሩን በሚመለከት አይ ቲንክ በሰፊው ተነጋገርንና አዳማጭ በተለይ ደግሞ የእድሩ አባላት በደንብ ነገሩን ያጠናሉ ብዬ ነው የማስበው። እድራቸውን መንከባከብ አለባቸው እና ወደሚቀጥለው አሁን የሚቀጥለው ርዕሳችን ስለ መፍትሄ ነው። መፍትሄ የሁለቱም ድርጅት መፍትሄ ያስፈልገዋል። አንደኛው የኮሚኒቲው፣ ሁለተኛው የእድሩ። መጀመሪያ ስለ ኮሚኒቲው አሁን ፍርድ ቤት ላይ ነው ያለው ኬዙ። ፍርድ ቤት አንድ የፈለገው ውሳኔ ሊያሳልፍ ይችላል። ያ ለኮሚኒቲው ጥቅም አለው ወይ ነው ጥያቄው። የኮሚኒቲው ከዚህ ጭቅጭቅ በኋላ አንድነቱን ጠብቆ የኮሚኒቲ ስራውን መስራት ይችላል የሚለው በጣም አከራካሪ ጉዳይ ነው። ሞስት ላይክሊ መከፋፈሉ ይቀጥላል ማለት ነው። ይህ እንዳይሆን ከዛ የተለየ ውጤት ያስፈልጋል እና በወንድሜ መረር ጀመር ለኮሚኒቲው ምን አይነት መፍትሄ ይሰጣል? በእውነት በዚህ ጉዳይ ተደጋጋሚ የሽምግልና ሂደቱን እንደ አንድ አባል ተከታትያለሁ እና በጣም ያሳዘነኝ ነገር ቢኖር ምንድን ነው ይሄ የሀገራችን እሴት ከፍተኛ ቦታ ያለው እርቅን በተመለከተ የሁለቱንም ወገን እውነቱን አጥንተው እውነቱን ካገኙ በኋላ አንተምተው ብለው በተለይ አባቶችን ስብስብ 5 ነጥቦችን አውርደው ሁሉንም ገለል በሉና ከዛ በኋላ ኮሚኒቲው እንደውም የመጨረሻዋ ቀን ራሱ ደስ ስትል ሁሉንም ሰብስበን በይቅር ባይነት በይቅርታ አንድነት ፈጥረን በተወሰነ ወራት ከሄደ በኋላ አዲስ ምርጫ ተደርጎ አስፈላጊው ትብብር ይደረጋል ብለው ይሄንን የገፋ ግሩፕ አለ። እኔ እንግዲህ የማየው እርቅን አጀንዳ ይዞ የመጣን ሰው እርቅ የፈለግከው ብትለው አጀንዳውን ስለሚያይ አይቀበልህም፣ አያይህም። ዞር ብሎ ምናልባት ይሄ ምንድን ነው የሚሉት የዘመኑ ቋንቋ ቁጭ በሉ ነው የሚሉት ለማጭበርበር የሚደረግ ነገር እንደዛ አርጎ ታይም ለመግዛት ወይም ደግሞ እንዲህ ሲሉ ይተውታል፣ እባክህ ዝም በላቸው የሚባል ነገር አለ እና እንደው አሁን ደግሜ የምናገረው እርቅን መግፋት ማንም ይፈልግ ሰው የለም። ስርዓት ግን የግድ ይላል፣ ህግን ማክበር የግድ ይላል እና በተለይ አሁን የምንኖርበት ጊዜ ብዙ ማሳያዎች አሉ። እኔ የምፈራው የሀገራችን ነጸብራቅ እዚህ እንዳይመጣብን ነው። አንዳንድ ቴልቴል ሳይንስ አሉ።
እሱን ነገር በደንብ አድርገን ፍንትው አድርገን ለአባላት አስረድተን የሚስተካከልበትን መንገድ መፈለግ አለብን። እርቅ ቢሆን ጥሩ ነው፣ ግን እርቅ የውሸት እርቅ፣ እውነተኛ እርቅ ሁለቱንም ወገን ያማከለ እና አዲስ ህይወት የሚጀመርበትን መፈለግ እመክራለሁ። ታንኪዩ። ሻለቃ ነው የምትጀምርበት ወይም ትንሽ ጫና መስጠት የምትፈልገዋል እዚህ ላይ? አዎ ይኖራል ትንሽ። እንግዲህ ወደ የመፍትሄ ፍለጋ ነው መሰለኝ አሁን አይደለ? ይሄ ነገር እንግዲህ እንዳላችሁት ነው። ቅድም መርዴ እንዳለው ብንታደል ኖሮ በቂ እውቀትና ችሎታ ያላቸው የምናከብራቸውም የምንሰማቸውም አባቶች አሉን፣ ትልቅ ሰዎች ያሉበት ከተማና ማህበረሰብ ነው። ትልቅ ስል በእድሜ ብቻ አይደለም፣ አስተሳሰብ በእውቀት የላቁ በርካታ ወጣቶችም ሽማግሌዎችም ሴቶችም ወንዶችም ያሉበት ማህበረሰብ ነው። ይሄ ነገር ከኛ ቁጥጥር ውጭ እንዴት ሆነ? በጣም የሚያሳዝነው እሱ ነው። እንዴት ነው የሆነው? እና ትልቁ ችግር እኔ የኮሚኒቲያችን ስነልቦና ነገሮች ቸልተኛ መሆን ያመጣው ነገር ይመስለኛል ሁሉ ችግር ውስጥ የከተተ እንጂ ገና ትንሿ ያቺ ችግር መጀመሪያ አለመደማመጥ ሲፈጠር ወዲያውኑ ቅጽበታዊ እርምጃ ተወስዶ በህጉ መሰረት ማለት ነው። ቅጽበታዊ እርምጃ ስል ለቤትም ሳይኬድ ምን ሳይል በህጉ መሰረት እርምት ተደርጎ ወደፊት መሄድ እንችል ነበረ። ነገር ግን አንደኛ አስተሳሰባችን በምን ሆነ? በግሩፕ ሆነ። በቃ እኔ ማቀው ሰው ወይም ጓደኛዬ ከሆነ ቢያጠፋም አለማ ብዬ ማስብ ከሆነ ትክክል አልሆነም። እኛ ጋር ስብሰባ ስንጠራቸው የሚመጡ ሰዎች አጥናፉን ወይ እዚህ ውስጥ ያለን አመራሮችን ስለወደዱን ስለጠሉን መሆን የለበትም። የሚመጡት ለዓላማው ለራሳቸው ለኮሚቴያቸው ሲሉ መሆን አለበት እና ያ አንዱ ችግር የፈጠረው እሱ ይመስለኛል። እና ገለልተኛ እና ነፃ አስተሳሰብ ያስፈልገዋል ይሄ ነገር። ለምሳሌ ጠቅላላ ጉባኤ ነው። በጠቅላላ ጉባኤ ስም ነው የሁሉ ነገር የተፈጸመው። እኛም ጠቅላላ ጉባኤ ጠርተን ሰዎች መጥተዋል፣ ምልዓተ ጉባኤ ተሟልቷል፣ ውሳኔ ያስወስናል። እነሱም ጠቅላላ ጉባኤ ብለው ምልዓተ ጉባኤ ሞልቷል ብለው ብዙ ውሳኔዎችን ህገወጥ ውሳኔዎችን አስወስነናል ብለዋል። ያ እዛ ውስጥ የሚመጣው ግሩፕ ፈጥሮ ግን 200 ምናምን ሰው ስለሞላ ከ3000 ምናምን አባል 2000 ምናምን አባል ውስጥ 1/10 የማይሆን ስብስብ በ2000 ምናምን ህዝብ እንደው እስከ ባለቤቱ እስከ ቤተሰቡ የሚቆጠር 5-6 ሰው ስም ወስኖ 200 ሰው የሚሄድበት ሁኔታ የተፈጠረው ግሩፕ የያዘ ሰው ማለት ነው። ስለዚህ ኮሚኒቲው ችግር ውስጥ እንዲወጣ ከፈለግን እያንዳንዱ ሰው ነፃ አስተሳሰቡን ማራመድ አለበት። ግለሰቦችን ይተዋል፣ እኛንም ይተው፣ እነሱንም ይተው፣ ከበደ አለሙ ገሊት ምናምን የሚለውን ነገር ይተው እና ምንድነው የሆነው የሚለውን ነገር ጊዜ ወስዶ ለማዳመጥ ይሞክር። ካዳመጠ በኋላ ደግሞ ትክክለኛ የሆነ ሚዛናዊ የሆነ ፍርድ ይስጥ። አሁን ቅድም መርዴ እንዳለው ብዙ ሽምግልና ተሞክረዋል። በጣም ብዙ ሰዎች ለፍተዋል፣ እውነቱን ለመናገር ሞክረዋል። በግለሰብም በምንም የማይደውል ሰው የለም። እኛም እየተጎተትን ብዙ ስቃያችን አይተናል በሽምግልና። ኢፌክቲቭ የሆነ የነበረው ቅድም አሁን መርዴ የጠቀሰው አባቶች ይዘውት የነበረው መፍትሄ ወስድ የእኛን አዳመጡ፣ የእነሱን አዳመጡ። ገና ኮምፕሊኬትድ ከመሆኑ በፊት ሰደቀ ከመባሉ በፊት ምርጫ ውስጥ ከመገባቱ በፊት የነበረ ስለነበረ በዛን ጊዜ ያንን መፍትሄ እኛ ስንቀበለው እነሱ ቢቀበሉት ኖሮ ይሄ ችግር አልፎ ዛሬ በጋራ ይሄ ኮሚኒቲ እየገነባን የምንገኝበት ወቅት ይሆን ነበረ። አንፎርቹኔትሊ እነኛ ሰዎች ቢያሉ፣ አንፎርቹኔትሊ ደግሞ አባቶችን ውጡና ለህዝቡ ንገሩ ስንል ድፍረት አጡ። ይሰሙኛል አሁን የምናገረውን ነገር ድፍረት አይሆንብኝና በጣም የምናከብራቸው ሰዎች ናቸው። እነሱ የሚፈሩት ነገር አለ። ወደ ቤተክርስቲያን እንዳይዛመት በዚህ መንገድ መፍትሄ አያመጣም የሚል ነገር ውስጥ ገቡና ኦፊሻሊ ባይናገሩ
የህሊና ፍርዳቸውን ግን ለእኛ ሰጥተዋል። ሞክረናል፣ የምትፈልጉትን አድርጉ ከቻላችሁ የሚል ነገር ማለት ነው። በቃ አቃተን ብለው ነው ያሉት። እና እንግዲህ የታወቁ ሰዎች ናቸው። ማንም ሰው ቢጠይቃቸው ደውሎ ቃላቸውን የሚያጥፉ አይደሉም። በጣም እናከብራቸው ሰዎች ናቸው። እና አሁንም መፍትሄው ቅድም ተፈሪ እንዳለው በህግ በፍርድ እኛ አስፈረድን እነሱ አስፈረዱ የኮሚኒቲውን ችግር አይፈታም። ይሄ መታወቅ እኛ እናውቃለን ይሄ እንደሚሆን። ምክንያቱም የተከፋፈለ ማህበረሰብ ይዞ አንዱ ወገን የትም አይደርስም። ይሄንን እነሱ አሁን ሌላውም ወገን ማመን አለበት፣ እኛ ማመን አለበት። ይሄን ካመንና ኮሚኒቲው እንዲቀጥል የሚፈልግ ከሆነ የኮሚኒቲው ጥቅም ማስፈጸም ነው፣ ህልውናውን ማስቀደም ነው። ለማስቀደም ደግሞ ሳክሪፋይስ መሆን ነው። ኦኬ እንደገና ምርጫ ይደረግና ና ያለው ያኔ ምርጫ ይደረግ፣ ሁሉም ተሳትፎ ማለት ነው። እርቅ ወርዶ ሰላም ወርዶ ኦዲት ተደርጎ ከቢሮ ጀምሮ የተመሰቃቀሉ የቡድን ጉዳዮች እንዴ እናት ልጅ የልጅ ምሽት ምናምን እየተባባለ የተጠራራ ኮሚኒቲ ይዞ የሚሄድ ኮሚኒቲ ይዘን የትም አንደርስ። ወይን አርመን ነው እንጂ ዝም ብለን ተው ተባብለንም አይደለም። መታረም ያለበት ነገር ታርሞ ኮሚኒቲው መቀጠል ካለበት መቀጠል ይችላል። ይህን ማድረግ የሚችሉት አባላቶች ናቸው። አባላቶች ኮሚቴው ነው ኢንጌጅ ማድረግ አለባቸው። ሌላውስ ይሄ እስካልሆነ ይሄ ኮሚቴ ጉዳይ ላይ ነው። ይሄ ካልሆነ በህግ የተያዙ ጉዳዮች መፍትሄው እስኪቋጭ ድረስ ይሄንን የያዙትን ሰዎች ማገዝ ነው። በፋይናንስም በምንም አጥናፉ ወይም ተፈሪ ወይም ሰንበዲ ወይም ዜኛ ቦርዳባ ላይ የነበሩ ሰዎች ብዙ ሰዎች ተቃጥሎ ግማሹን ትቶታል። ያልተውንና መከራችን የምናየው ፊዱሻሪ ሪስፖንሲቢሊቲ የህዝብ አደራ መጀመሪያውን ውስጥ ሲያቀብጠን መግባታችን ነው። ገብተን ደግሞ ከቶፍ አድርገን የህዝብ አደራ በልተን መሄድ ህሊናችን ቢብሎ ነው እንጂ እኛ በግላችን የምናገኘው ጥቅም ነው አይደለም። ምንፈልገው ነገር የለም። የመመረጥን ፍላጎትም የለንም። ይሄን እንድታውቁት እፈልጋለሁ። ይሄን የራሴን ነው የምናገረው። ይሄን እንድታውቁት እፈልጋለሁ። የዚህ ፍላጎት ያለው ሰው የለም። ያለን ፍላጎት ፍትህ፣ ስርዓት የተከበረበት ኮሚኒቲ ብዙ ተለፍቶበታል። ብዙ ሰው ለፍቶበታል። እኛም ለፍተንበታል። በመሰረቱ እዚህ ለማለት ተመልሰን እንደገና ወደኋላ ወደ 2009 ወደ ነበረበት ሁኔታ ነው እየቀረቀርን ያለ ነው። ከዛ ልናወጣው የምንችለው ማህበረሰቡ ሲሳተፍና ህጉን ሲረዳ ነው። ሌላ እድሩን በሚመለከት አሁንም እድሩን በሚመለከት እድሩ ህጋዊ ሆኖ ገንዘቡም ተለቆ ኮሚኒቲውም በህጋዊ ሆኖ ሊቀጥል የሚችለው ቀደም ሲል የመረጣቸዋቸው ህጋዊ ተመራጮች ተከትላችሁ እነሱ ደግሞ መፈታት አለባቸው፣ መምራት አለባቸው፣ ፕሮአክቲቭ መሆን አለባቸው። እንዴ ገንዘብ ታገደ፣ አሁን ደግሞ እንደገና 218,000 ብር ተነጠቁ። አሁንም ይሄን ሁሉ ነግረውናል። ጥሩ ስራ እየሰሩ ነው። መፍጠን ግን አለባቸው። እንዲፈጡ ደግሞ ግፊት ማድረግ አለብን፣ መርዳት አለብን። እነሱ የእድር አባላት የሆናችሁ ሰዎች እነሱን እርዷቸው። በዚህ ምክንያት በሚፈጠር ስህተት ገንዘባችን እንዳናጣ ለራሳችን ብለን የምናደርገው ነገር ነው። ለማንም አይደለም። እድሩን በሚመለከት ለራሳችን ብለን የምናደርገው ነገር ነው። ምክንያቱም የራሳችን ገንዘብ ነው። በዛ ህግ መሰረት ከሄድና ሌሎቹ በሚሉት አሁን ከቦርድ አካባቢ የሚያወሩትን ነገር ሰምቻለሁ። ፊዱሻሪ ሪስፖንሲቢሊቲ ያለብን ትረስቲው ኮሚኒቲው ነው ምናምን። ይሄ አባባል የእድሩን ገንዘብ የሚያሳጣ ነው። ይሄን እንድታውቁ እፈልጋለሁ። ዲቴል ውስጥ አልገባም የህግ ጉዳይ ስለሆነ፣ ነገር ግን ይሄ ገንዘባችንን የሚያሳጣን ጉዳይ ነው። አሁንም እንድታውቁት እንፈልጋለን። ስለዚህ እርዷቸው፣ እንርዳቸው። እነዚህ ሰዎች ራሳችን የመረጥናቸውን ሰዎች እኛንም ራሳችሁ መርጣችሁን ወክላችሁን የምትሸሹን ከሆነ እንደገና እንደ አቶ ዘውዴንም ራሳችን መርጠን ራሳችን እያጨበጨብንላቸው ጥሩ እየመሩ ነው እያል እኛ ምስክርነት እየሰጠን እኔም ራሴ እኛም ቦርድ አመራር ላይ ያለን አንድም ጊዜ በእድር ውስጥ ችግር አለ ብለን ነግረን አናውቅም። አለ እንትኖች ነበሩ፣ ሳይድ የመያዝ ችግር ነበረባቸው ከኛ ጋር ነው ማለት ነው። የነኛ አመራሩ ቦርድ የለም ምናምን ሲባል እንደሌላው ሰው እነሱን ተወናብደው ነበር። ኦኬ ግን ስራቸውን በትክክል እየሰሩ ነበር። አሁንም እየሰሩ ነው። እነሱን እንርዳቸው ነው ብለው አመሰግናለሁ። ኦኬ
በጣም እናመሰግናለን። ብዙውን ነገር እንግዲህ ጨርሰናል፣ ተነጋግረናል። ለችግራችን ውጤቶች ምን እንደሆኑ አመልክተናል እና ኮሚኒቲው ይህን ተገንዝቦ በስራ ላይ እንዲውል ግፊት እንዲያደርግ በጣም አስፈላጊ ጉዳይ ነው። በሌላ ወገን ያሉ ተመርጠናል ብለው በኢሊጋል በሆነ መልክ የተቀመጡ ግለሰቦች ለኮሚኒቲው ጥቅም ቅድሚያ ቢሰጡ በጣም አፒል እናደርጋለን። ምክንያቱም የኮሚኒቲው አንድነት ተጠብቆ በሽምግልና ይህን ነገር ሪዞልቭ እናድርግ የሚለው አስተሳሰብ ለኮሚኒቲው የሚጠቅመው እሱ ነው። ሌላ ኦብጀክቲቭ ካለ ግን ኦፍኮርስ ይህ አይጠቅምም እና ከዛ ገለል ብንል እንዲህ አይነቱን ነገር ባንጠቀም በጣም ለኮሚኒቲው የምናስብ ከሆነ እንደዛ ነው ማለት ዘንድ በዋሽንግተን የንግድ ኦፊስ አድርጋቸው መጫወቻ ማድረግ ይቻላል ኮሚኒቲው ከፈቀደ እና ስለዚህ አፒል እናደርጋለን። እድሩን በ5OC12 ስታተስ በገለልተኝነቱ የእድሮቹ ድርጅት እንዲሆን የተጀመረው መቀጠል አለበት። ኮሚኒቲው አሁን በዛ በኩል ያለው ኢሊጋሉ ኮሚኒቲ ኢንተርፌር ማድረግ የለበትም እዚህ ውስጥ። ምክንያቱም እድር አልከፈለም፣ ኮሚኒቲው እድር አልከፈለም፣ ግለሰብ ነው ለእድሩ የከፈለው። ስለዚህ ይህን ነገር መከበር አለበት። ሌጋል ቦዲ ነው እና ስራ አስፈጻሚ ይህንን በስራ ላይ እንዲያውሉ ግፊት እናደርጋለን፣ እንደግፋለን እና እንግዲህ ስላዳመጣችሁን ጊዜ መመለስ አለባቸው። የእድሩን ገንዘብ ለእድሩ አመራሮች መመለስና የእድር አመራሮቹ ነባሮቹ አገልግሎታቸውን ሳያቋርጡ መከተላል። ይሄ እንዲሆን ደግሞ የእድር አባላት ግፊት ማድረግ አለባቸው፣ መጠየቅ አለባቸው። አመሰግናለሁ። እና እንግዲህ የዛሬ ልናቀርብላችሁ የፈለግነው ይሄን ነበር። አይሆፕ በስራ ላይ ታውሉታላችሁ። የሰጠናችሁ ኢንፎርሜሽን ሀቁ ነው፣ የምታውቁት ነው የነገርነው። ስላዳመጣችሁን እጅግ እናመሰግናለን። እናመሰግናለን። አይስ ኦን ኢሲኤኢ በአትላንታ የኢትዮጵያ ኮሚኒቲን ጠባቂ የዩቲዩብ ቻናል። አይናችንን በኮሚኒቲያችን ላይ ጣል አድርገን እንደ ማህበረሰብ ውዴታና ግዴታችንን ለመወጣት ከእናንተ ጋር ቆይታ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁ አይለየን። አይስ ኦን ኢሲኤኢ